ጃኖች በዛ በኩል ሲያልፉ ነጠላ ነጥፈው ወለጩ ምን ሆናችኋል? ይሄው እንዲያረጉ ኃይለ ሥላሴ ምን አሉ? ባካችሁ መከራ አታንጡብን። በኢትዮጵያ ውስጥ እንደ ፕሮቴስታንት የተጠላ የተገፋ ማህበረሰብ የለም። ጠቅላይ ሚኒስትሩ ምንድነው ያለው ራሱ በአደባባይ ይሄ ጴንጤ መንግስት አይደለም። ጉዱ ካሳ የጴንጤዎቹ ጉዱ ካሳ። እቺ ሀገር ወዴት ነው የምትሄደው? ምን እየሆንን ያለን የሚለው ነገር እንበታተን ይሁን እንጨራረስ ይሁን። በጋሻው ምን አለ መሰለህ ግን አሁን ትናንትና ላይ በሰጠው ነገር ላይ ይሄ መጽሐፍ ለምን ጻፍኩት? አደጋ ስለታየኝ። ፕሮቴስታንቱ አሁን በሚሄድበት መንገድ ከሄደ አደጋ አለ ከፊት ለፊቱ። ሰው ሞተ ብለን እኩል ብናለቅስ፣ እኩል ብንጮ፣ እኩል ብንጸልይ እስራኤል እንቆማለን፣ ፊን እናደርጋታለን፣ እንደዚህ እናደርጋታለን ምናምን ነገር ሚዲያው በሙሉ ቲክቶክ ክርስቲያኑ በሙሉ እስራኤል እስራኤል እስራኤል። ፓስተር ቸሬ ነበር ግን ልክ ለመሆኑ ምንድነው እሱ ማረጋገጫ? የብልጽግና ወንጌል የብልጽግና መንግስት ተብሎ አንድ ላይ አሳፍተው አልብሰውታል። በቀኝም ይሁን በግራ የሞቱት ሰዎች ኦርቶዶክሳውያኖች ናቸው። ገዳዩ ማን ነው ነው ጥያቄ። ነጋሶ ጊዳዳ እግዚአብሔር የለም ብሎ አዎ በእኔ ኃጢአት በእኔ ላይ በሰራው በደል የተነሳ ሞት እንዴት ትላለህ ነው የኔ ፖይንት። ያለው እዛ ጋር ነው ያለው። የሃይማኖት ተቋማቶች ጉባኤ ባደረገው ማጣራት ሐሳቡን ቢጥልብህም ቀድመህ ግን አንተ ግን መግለጫ አውጥተሃል። ስለተገደሉ ሰዎች ይኖሩ አይኖሩ የማጣሪያ ኮሚቴ ሄዶ ግን እነሱ ምን ያህል ፖለቲከኞች ናቸው ፖለቲከኞች አይደሉም ምናምን የሚለው ሌላ ጉዳይ ነው። ማጣራት የሚገባት እንደኔ ማጣራት የሚገባው ግልጽ ሆነ አቋም አለኝ። እስራኤል ሀገር ነች። ፓለስቲንም ህዝብ ነው ሀገር። እስራኤል መደብደብ የለባትም መጨቆን የለባትም። እስራኤልም ፋለስቲን ያደረገችው ነገር ልክ አይደለም። ኢቫንጀሊካልስ ብለው ነው ራሳቸውን ያስተዋወቁትና አንተ ጴንጤቆስጣውያን ብለህ ለራሳቸው የሌላቸውን ስም ጠርተሃቸዋል። ኢየሱስ ከላይ ከሰማይ ብሎ ኢየሩሳሌም ይወርዳል ብዬ ግን አላምንም። እንደዚህ የሚባል ነገር አስተምሮት የለም። መጽሐፍ ቅዱስም አያስተምርም፣ ቤተክርስቲያንም አላስተማረችም። ክርስቶሳዊ ፖለቲካ ማለት ስለሌላ ሰው መኖር ማለት ነው። የተወደዳችሁ አድማጭ ተመልካቾቻችን ኢትዮጵያውያን፣ ኤርትራውያን በመላው ዓለም ላይ የምትገኙ ወገኖች ይህ ግሎሪ ዞን ነው። ከፓስተር ካሳሁን ጋራ የምትከታተሉት የግሎሪ ዞን ሚዲያ ወርልድ ዋይድ ቻናል ዝግጅታችን እነሆ ጀምሯል። የዛሬውን በዚህ መንገድ እንደወሰደ እና ሁሌ በጣም ኢንጆይ ያደርጋለሁኝ ካንተ ጋር ሳወራና ስንገናኝ በጣም ኦፕን ማይንድድ የሆንክ ሰው፣ በዛ ላይ በጣም እንደ ለማንኛውም ሰው እንደ ቅርብ ጓደኛ መሆን የሚችል የተግባቦት ክህሎት እጅግ የዳበረ ነውና በእውነት ትልቅ ክብር አለኝ። ዛሬ ያለን ፕሮግራም ከደራሲ የሙዚቃ ባለሙያ እንዲሁም የፊልም ባለሙያ ሀያሲ ከሆነው ከበደኝ አዎና ላይ ጨመርክብኝ ለዛ አይደል እንዲያስቀምጠህ የመጣኸው። ስለዚህ ከሱ ጋራ ከዮናስ ጎርፌ ጋራ ዛሬ በዚህ አለን። በጣም ነው እምወድህ ማከብርህና ሁላችሁም እንኳን ደህና መጣህ እንድትሉኝ ከመጣ ቆይቷል፣ ግን እንድትደግሙት ነው። ከመጣ በኋላ ቤተኛ ስለሆነ በጣም በነፃነት ፍሬንድ ቤት ያጣሁትን ቤት እዚህ አግኝቼዋለሁ። አንተ ቤት ገብታ እና እሱን you look so young really እና ሁልጊዜም ያውን ማሽበቱ ወሮኝ እኮ ተለወጥኩ እኮ ጭራሽ እኮ እንጂ እኮ በጣም እና በጣም ደስ ብሎኛል። I'm happy እና በዚህ ላይ ደግሞ ላይፍ በጣም ኢዚ ነው። I take life በጣም ሲምፕል በቃ እና መካኒሳ አንድ ጥግ ቁጭ በቆሎ ስቅጥ ልታገኘኝ ትችላለህ። የሚቀጥለው ሳምንት ደግሞ አውቶቡስ ጋፍቼ ልታገኘኝ ትችላለህ። አሁን ደግሞ እንዳየው ደግሞ ምንም መስለ ደግሞ ሌላ መኪና ደግሞ እየነዳሁ ነው ልታገኘኝ ትችላለህ። I take it life በጣም ሲምፕል እና ሰው ኢምፖርታንት ነው ለኔ። that's ላይፍ ሁሉ የሚያጠነጥነው እዛ አካባቢ ነውና I think ያ መሰለኝ በቃ አሁን ቅድም እንዳልከው ነው። አሁን ካንተ ጋር ከተገናኘን ስንት ጊዜያችን እና ለኔ በስልክ ነው አውርተን እናውቃለን፣ ግን በጣም ቆይታ ከተገናኘን ግን I just want to keep it up ከዛ ካቆምንበት እና
እንደዛ ስትሆን ሳይ ላይፍን ቀለል ስታደርገው ራሱ እንትን ይመስለኛል። አንዳንድ ሰው በጣም ያካብዳል፣ ይደበቃል፣ ምን ይላል እና ፖድካስት ምሰራቸው አሉኝ እና አሁን የበለጠ ፖፑላር እየሆነ ነውና በቀደም ዕለት አሁን የሄድኩበት ቦታ ላይ ወደ አሶሳ ነበርኩና ካፌ ቁጭ ብዬ 5 ሙስሊሞች ሆናሉ የመጡት። አይተናሃል እንትን ላይ ያሉኝ ስለ ጽዮናዊነትና ስለ እስራኤልና ጽዮናዊ እጅ ጠምዛዥ ጽዮናዊ ፖለቲካ በአሜሪካን ፖለቲካ ውስጥ ምናምን የሚል ነገር ነበር። በጣም ባላንስ የሆነ ነገር ስለ ፍልስጤም ስለ እስራኤል የሚያወራው አሉኝ እና ደስ አለኝ በጣም። ከእነሱ ጋር በጣም ብዙ አወራን እና ስለ ክርስትና አነሳን። አንተ ክርስቲያን ሆነህ እንዴት እንደዚህ ባላንስ ነገር አወራ አሉ። እንዲሁም እኮ ክርስቶስ እኮ የሚነግረን እኮ ባላንስ እንድንሆን እኮ ነው። እኔ እናንተን በፍቅር በቀርብ ነው እንጂ በክፉ ነገር ባወራው ልክ አይመጣም። እና አይ ቲንክ ላይፍህን ቀለል አድርገህ ስትመለከት ስትወስደው ሜክስ ዩ ሞር። እኔ በጣም በሱ አምናለሁኝ፣ ግን ሁልጊዜ ባላንስ የማታደርጋቸው ነገሮችና አቋም የምትይዝባቸው የውሳኔ አቅጣጫ በብርሃንና በጨለማ መካከል አሁን ባላንስ አይሰራም። በሞትና በህይወት መካከል ባላንስ አይሰራም። በእውነትና በውሸት መካከል ዜር ኢዝ ኖ ግሬ ላይ የለውም። በነዛ አቋም እንወስዳለን። ግን አሁን አንዳንድ ጉዳዮች ላይ ያው አንተ ከምትሰጣቸው አከራካሪ ከምታነሳቸው ከምትጽፋቸው ጽሁፎች የራስህ ግሬ ዓለም ያለህ አይነት ሰው ነው የምትመስለው። ያልገቡኝ ነገሮች ላይ ግሬ ሆናለሁ። ግሬ ዓለም አለ እና አንደኛው ላይ ሄደህ አታርፍም። ያ ደግሞ አንዳንድ ነገር ላይ ግሬ ሆናለሁ። ምክንያቱም ግሬ የሆንበት ምክንያት ለራሴ ኮንቪንስ ስላላደረገኝ ነው። ነገሩ ገና ጥያቄ ውስጥ ያለኝ ነገሮች አሉ። እኔ መቼስ መጽሐፍ ቅዱስ ላይ አንተን ጥያቄ እንደሚኖር ተስፋ አድርጋለሁ። ምንም የለኝም ካልከኝ በእውነቱ ፓስተሩ እንዴት ነው ላለሁ ጥያቄዎች ይኖሩብናል። ስለዚህ አንዳንድ ነገሮች ጥያቄ ሲሆኑብኝ ግድ የለም ይሄ ነገር አልገባኝ፣ እንደገባኝ አክት አድርጌ ከምጫጫ ያልገባኝ ነገር አለ። ምክንያቱም እግዚአብሔር ትልቅ ነው፣ እኛም አላወቅነውም ነው የሚለው። እኔም ስለ እግዚአብሔር ማላቃቸው ብዙ ነገሮች አሉኝ። ስለዚህ አንዳንድ ጊዜ ሪዘርቭድ ሆናለሁ እና እዚህ አንዳንድ ሰው እዚህ ቦታ ላይ ስትደርስ እንደ ትንሽ ግሬ ተመስላ ሲለኝ፣ አዎ ምክንያቱም ለእኔም በጥያቄ ውስጥ ያለ ጉዳይ ስለሆነ ደፍሬ እንደዚህ ከማለት ግሬ ነኝ ግን ብለህ ግን ታውቃለህ ወይንስ በጽሁፎች ውስጥ እርግጠኝነት ነው የሚነበበው? አሁን በምኑ ላይ በምታምናቸው እምነቶችና በምታነሳቸው ጉዳዮች ላይ ከግሬ ነኝ ከማለት ወይም መካከለኛ ቦታ ላይ ነኝ ያለሁት ከማለት ይልቅ ይሄኛው ነው ልክ የሚል ውሳኔ ሰጪነትና የግል የእምነትህን አተገባበር አኗኗር እና እሳቤዎች ቁልጭ አድርገህ በማስረጃ ጭምር ለሙግት ነው የምታዘጋጀው። አሁን ለማምንበት ነገር ለማምንበት ነገር እንደሱ ግን በማምንበት ነገር ውስጥ ግን እርግጠኛ ያልሆንኩት በዛ እምነት ውስጥም ሆኜ ግን በጣም እርግጠኛ ላልሆንኩት ነገር ግን ትንሽ ሪዘርቭ ደሆናል። ቅድም ባወራናቸው ጉዳዮች ላይ አሁን ግሬ ቦታ ላይ መቆም ትችላለህ? የትኛው ላይ? ለምሳሌ ቅድም ፕሮግራም ሳንጀምር በፊት አሁን በዚህ በዘፈኑ ዓለም በሚውዚኩ በምናምን ግሬ ላይ መቆም ትችላለህ? ሰው እኮ ግሬ እኮ ነው የሚለኝ እኮ እኔ ግሬ አይደለም ብለም እኮ ለኔ እኮ ግሬ አይደለም እኮ እሱ ግልጽ የሆነ ውሳኔ እኮ ነው። በቃ በዚህ ነገር ላይ እንዲህ የሚባል ነገር የለም። እሱ ግሬ እኮ አይደለም። ግሬማ በሆነ ኖሮማ መች እንዲህ እንዲል ነበር። እኔ ሴኩላር ሙዚቃ የመጨረሻው የእውቀት ጥግ ነው ያነሳኸው ብለህ ነው የምታምነው? ይኸውልህ እኔ በዚህ በሙዚቃው ነገር ላይ ለምሳሌ ያልመተህ አውቶሪቲ ያለህ ብትለኝ አዎ እልሃለሁ። በትምህርቴም በጥናቴም በዚህ ጉዳይ ላይ አውቶሪቲ ያለህ ብትለኝ አዎ እልሃለሁ። ምክንያቱም ትምህርቴም ስለሆነ ነው። ከዛ በኋላ መተህ ቅድም ያነሳነውን የስኬል ጉዳይ የምናምን ብትለኝ አይደለሁኝም። ግን የማውቀው እውቀት ግን አለኝ። ግን አውቶሪቲ ሆኜ አውቶሪቲ የሆኑ ሰዎች ግን ጠይቃለሁ። አውቶሪቲያቸውን ደግሞ አዳምጣለሁ። ስለዚህ አንድ ሰው መጥቶ አሁን በደንብ አንተ የሊበራል ቲዮሎጂ ነው አብዛኛው ጊዜ የሚስብህ። እንደሱ የሚባል ነገር ውስጥ አልገባም። መሀል እንደሱ የሚባል ነገር ውስጥ አልገባም። ኤቭሪ ኢሹ የየራሱ አተረጓጉማ። ስለዚህ አንድ ሰው በመጽሐፍ የሆነ እንደዚህ እኔ ይሄኛው በዚህኛው ነው ዘመን ብሎ ነገር የለኝም። ምክንያቱም በጣም ብዙ ግልጽ ያልሆነ ነገሮች እኮ አሉ እኮ በጣም ብዙ። ስለዚህ ምንድነው ማድረገው? ያ ኢሹ ሲነሳ ለምሳሌ ያህል ሌላ ነገር እንግዲህ ልውሰድ ዛሬ ማለቀት ጋር እንደሚሆን መድኃኒዓለም ነው የሚያውቀው። ለምሳሌ ያህል
ከተማ ውስጥ አንድ ሰሞን ትልቅ ጭቅጭቅ ተነሳ አይደለም? በእስራኤልና በፓለስታይን መካከል ጦርነት ሲነሳ ከተማው ፓስተር ቸሬ አደባባይ ስለሆነ ስሙን አነሳን የተባለ ነገር ስለሆነ ምንም አንዳንድ ኢንተርቪው ላይ የሚያናድደኝ እንደ ወንድም እንትና እንዳለው ሁላችን እናውቃለን እኮ ማን እንዳለው እኮ ቢለው እኮ ምንም ዝም ብሎ ይሽከረከራል። ፓስተር ቸሬ ምን አለ እንዴ? ጭማ እስራኤል ነች፣ ፍልስጤም ሀገር ነው፣ እዚህ ሀገር ናቸው። ይሄ እንዲህ የሚባል ይሄ ዲስፔንሴሽናል ቲዮሎጂ ምናምን ብሎ እስራኤል ልትጠየቅ ይገባል አለ። ለፓለስታይን ምናምን ብሎ እንግዲህ ወይ ቶኑ ልክ ላይሆንም ይችላል ወይ ያነጋገሩ እሱ ሌላ ጉዳይ ነው። ግን ይሄ ነው ብሎ አስተማረ። በየቸርቹ ብትሄድ የዛን ሰሞን ሲሰበክ የነበረው ነገር ምንድን ነው? እሱ ለእስራኤል እንቆማለን፣ ዲፌንድ እናደርጋታለን፣ እንደዚህ እናደርጋታለን ምናምን ነገር። ሚዲያው በሙሉ ቲክቶኩ፣ ክርስቲያኑ በሙሉ እስራኤል። ፓስተር ቸሬ ነበር ግን ልክ ለመሆኑ ምንድን ነው እሱ ማረጋገጫ? ቤተ ክርስቲያን ላለፉት 2000 አቋም ይኖራሉ ብለህ ብትጠይቀኝ በዚህ ጉዳይ ብድብን ያለ አቋም አለኝ። ላለፉት 2000 ዓመታት በላይ ሪፕሌስመንት ቲዮሎጂ ነው ቤተ ክርስቲያን ያስተማረችው። እና አውግስቲን ብትሄድ ወደኋላ አባቶችን ብትሄድ እና አትናቴዎስን ብትሄድ ምናምን ብትሄድ ከ2000 ምናምን ዓመት በላይ ቤተ ክርስቲያን ያስተማረችው ሪፕሌስመንት ቲዮሎጂ ነው። እሱ ብቻ አይደለም። በዚህ ጋር ስም አልጠቅስልህም እንጂ ምክንያቱም ሰዎች ማሳፈር ስለማልፈልግ ትላልቅ የሚባሉት መጽሐፈ ቀዳሚ ያስመረቀው ምናምን ሌሎቹ በሙሉ እኔም ማውቃቸው ደውዬ የሚያዋራቸው ለምንድን ነው እሱ ዲፌንድ የማታደርጉት ቸሬ ነው? ለምንድን ነው ቸሬን ግልጥ አድርገህ ጠርተህ ሌላውን የምታደርሰው? ምክንያቱም እነሱ ግልጥ ብለው መቆም ስላልፈለጉ። ለምን መጽሐፍ ራስ ያሳተረ ሰው እነሱን ጠይቃቸው። ያነሳቸው አንተ ስለሆነ ቸሬ በአደባባይ ነው ያለው። ስለዚህ በአደባባይ አነሳ ነው። ከዛ በኋላ እነዚህ ሰዎች ጋር እየደወልኩም ሳገኛቸውም ቴዎሎጂካል ስኩልም እንትን እያልኩኝ ኤገስትም ሲሄድ ኢቲሲም እኛ ጋር መካኒክስ ሴሚናሪ ሌሎቹም ጋር እንዴ ቆይ እናንተ ዲስፔንሴሽናሊስቶች ናችሁ ወይስ ሪፕሌስመንት ቲዮሎጂን የምታምኑት? እኛ ክርስቲያን እስራኤላዊ ኢየሩሳሌም ቤተክርስቲያን ይህንን ቤተክርስቲያን ለ2000 ዓመት አስተምራለች። ይሄ ዲስፔንሴሽናል ቲዮሎጂ የመጣው የዛሬ እንደው 50-80 ዓመት እንኳን እንደ በግድ ቢሞላው ነው። ግን አሁን አንድ ቴዎሎጂካል ጥናት ክፍል ምንድን ነው የምታምኑት? ኦፍ ኮርስ አብዛኞቹ ምናልባት 90% በላይ ያወራኋቸው የሚያምኑት በምንድን ነው? እሱ በሪፕሌስመንት ቲዮሎጂ ነው። አንዳቸው ግን ወጥቶ አይናገሩም ይሄንን። ለምን? ህዝብ እንደዚህ ብሎ በቃ ስለሚያምን ስለሚፈሩ አቋም አለው። ግሬ የምትሄዳለሁ በዚህ ነገር ላይ ግሬ አልሄድም። እኔ ግልጽ ሆነ አቋም አለኝ። እስራኤል ሀገር ነች። ፓለስታይንም ህዝብ ነው፣ ሀገር ነው። እስራኤል መደብደብ የለባትም፣ መጨቆን የለባትም። እስራኤልም ፓለስታይን ላይ ያደረገችው ነገር ልክ አይደለም። ፍትህ ለሁለቱም ጋር ያስፈልጋል ብዬ የማምን ሰው ነኝ። ምክንያቱም ሐማስ የሚያደርገው ነገር ልክ አይደለም። እስራኤልም ራሷን ድፌን ማድረግ አለባት። እስራኤልም ድፌን ያደረገችበት መጠን ግን ልክ ነው ወይ ብዬም ደግሞ አላምንም። ግን እንደ ሀገር ነች እንጂ እንደ ዲስፔንሴሽናሊስቶቹ ኢየሱስ ከላይ ከሰማይ ብሎ ኢየሩሳሌም ይወርዳል ብዬ ግን አላምንም። እንደዚህ የሚባል ነገር አስተምሮት የለም። መጽሐፍ ቅዱስም አያስተምርም፣ ቤተ ክርስቲያንም አላስተማረችም። ከ2000 ዓመት ምናምን በላይ ያልነበረ ቲዮሎጂ ነው። በዚህ ጉዳይ ላይ እግሬ ይሆናሉ አልሆነም፣ ግን አስተምራለች ቤተ ክርስቲያንም በዚህ ጉዳይ ላይ አልሰማሁም ማለት አንድ ጉዳይ ነው። መጽሐፍ ቅዱስንም ደግሞ ጠቅሰው ይሄንን እንደ አንድ የሥነ መለኮት ትምህርት ቤት አንድ መቼ ነው የጀመረው? የአመለካከት ዘርፍ አይደለም። በቅርብ ጊዜ 100 ዓመት እንኳን ያልሞላ ቁጥር እኮ አይደለም። ቁጥር ኢምፖርታንት ነው። ጴንጤቆስጤው አንዳንድ ጊዜ ምን ይላል? ሲነሳበት ይነሳና እንደ አባቶቻችን እንመለሳለን። ተመለሳ አባቶች እንደዚህ ያላስተማሩ ማስረጃው አለ። ኖ ኦሪጂናል የሆነውን ስቴት ማግኘት አንድ ጉዳይ ነው። አሁን የዛሬ 100 ዓመት ከ2000 ዓመት በኋላ ከምንም ዓመት ዛሬም ከአንድ እውነት ከበራ። ስለዚህ አንተ የምትለኝ ምንድን ነው? እሱ ቲዮሎጂ ፕሮግሬሲቭ ነው፣ ነገም ይለወጣል። ማን በተዘጋ እውቀት ውስጥ ታዲያ ቦክስ ውስጥ ይኖራል? ስለዚህ ገና ሰርተን አልጨረስንም። ያለቀ ጉዳዮች ስለሌሉ አይደል እንዴ ትምህርት ቤቶች ውስጥ በተለያየ አይነት ዲቤት ውስጥ ምናልፈው በአመለካከት ያለቁ ቤተክርስቲያን ያስተማረቻቸው ብዙ ሺህ ዓመት ያስተማረቻቸው ትምህርቶች አሉ፣ ቋሚ እውነቶች አሉ።
ለምሳሌ ቋሚ እውነቱ አንደኛው ይሄ ትልቅ ቋሚ እውነት ነው። ምክንያቱም ኢየሱስ ክርስቶስ ከሰማይ ዥው ብሎ እስራኤል ላይ ይወርዳ ብሎ ማስተማር ይሄ ትምህርቱን የጀመረው ሰውዬ ስም ሁሉ እኮ ይታወቃል እኮ። የቅርብ ጊዜ ትምህርት እኮ ነው። ቤተክርስቲያን እኮ የዛን ሁሉ ዓመት እኮ አላስተማረች። አንድ እዛ ውስጥ ቤት ውስጥ አንግባ። ትክክል አይደለም ሳይሆን ግሬ የሚለው ነገር ላይ እኔ ግሬ የለኝም በዚህ ነገር ላይ ግሬ የማንሄድባቸው ጉዳዮች እኮ አሉ። ለአንተ ነው ሲምፕል ጥያቄውን ያነሳሁት። ስለዚህ ግሬ የማልሄድባቸው ጉዳዮች አሉ፣ ግሬ የሚሄድባቸው ጉዳዮች አሉ። ስለዚህ እኔ ሊብራል አይደለሁም ወይም ኮንሰርቫቲቭም አይደለሁም። ኢሹ ላይ ኮንሰርቫቲቭ መሆንባቸው ኢሹዎች አሉ፣ ሊብራል መሆንባቸው ኢሹዎች አሉ። ግን በኢሹ ደረጃ ነው እንጂ እንዲጠቅልለህ ወስደህ ብዙዎች እንደሚያስቡኝ አምነት ሊብራል አምነት ኮንሰርቫቲቭ የመሆንባቸው በጣም ጉዳዮች አሉ። ኮምፕሮማይዝም አላደርጋቸው። የሆሞሴክሹዋሎች ብታመጣ አንኮንሰርቫቲቭ ልክ አይደለም ብዬ ነው የማምነው። ተፈጥሮም አይደለም ብዬ ነው የማምነው። ኮንሰርቫቲቭ ነኝ በዛ ነገር ላይ እንዲህና እንዲህ የምለው ነገር የለኝም። ሌላ ጉዳይ ላይ ስትመጣ ደግሞ ኢሹን አንስቼ ሊብራል መሆንበት ኬዞች ወይም ደግሞ ሊብራልም ኮንሰርቫቲቭም ያልሆንኩባቸው ይህን ነገር እርግጠኛ አይደለሁም የምላቸው ነገሮች ደግሞ አሉ። እኔ ላይፍ እንደዛ ነው ማየው እንጂ እንደው እንዲህ ብዬ የምለው ነገር የለም። እኔ አሁን ሕፃናት ጥምቀት ብትለኝ ኮንሰርቫቲቭ ነኝ። በቃ አጠምቃለሁ፣ ሕፃናት ጥምቀት ነው ማምነው ብዬ ኮንሰርቫቲቭ ሆናለሁ። አንተ አታምንም፣ ግን ወንድሜ ነህ። በቃ አለቀ፣ 4 ነጥብ። ሁለታችንም ግን እንከራከር ብለን መጽሐፍ ቅዱስን ዘበጣጥለን መከራከር ግን ይቻላል። አንዳችን በአንዳችን ላይ ነገር ግን ኮንሰርቫቲቭ እና ሊብራል የሆንባቸው ነገሮች አሉ እና አንዳንድ ጊዜ ሰው ጀነራል ያደርግብሃል። ሊብራል ነው ወይስ ኮንሰርቫቲቭ ነው? እኔ በኬዝ ነው የሚሄደው እንጂ በጥቅል አልሆነም። ለምን እንደዚህ ያልኩኝ ዩኒ ቴንክ ዩ ሶ ማች። ለምን እንደዚህ ያነሳውበት ሀሳቤ ለምንድን ነው የምታነሳቸው እሳቤዎች በአብዛኛው አከራካሪ የሆኑ በትውልዶች መካከል ጎራ መለየት የሚያስችሉ አይነት ሀሳቦች ስለምታነሳ አንቴቱ ጋር ቆመህ ነው የሚለውን ነገር ለማንሳትና ወይስ መልኩን የሸፈነ አንድ ሰው አንድን ነገር ወርውሮ ከዛ የሚፈጠረውን ለምሳሌ ያስላንሳለ እኔ አቋም ሳሊስ ኦፊሻሊ ያወጣቸው ነገሮች አሉ። ኖ ሀሳቦቹ ሲነሱ ይከፍላሉ። አሁን የመጀመሪያው ቤት ያጣው ቤተኛ ሲነሳ ከፍሏል። ይሄ የምናነሳው መጽሐፍ ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአጼዎቹ እስከ ክቡር ዶክተር ጠቅላይ ሚኒስትር አብይ ድረስ ያስቀመጥከውን ይሄን ጉዳይ አንስታል። ከፍሏል። ሌላም የሚቀጥለው 3ኛ መጽሐፍ ነው እንደዚህ 4ኛ እንደዚህ ከፋ ያለ እንደገና ሌላ ከፋ ገና ይመጣል። ምክንያቱም መሰለህ ማሰብ ስትጀምር ትጠይቃለህ። እኔ አሁን ቅድም አልኳለሁ የዘፈን ጉዳይ የተነሳው ከግል ህይወት ያናለ ጥያቄ መልስ ፈልግ ነው። ኦኬ ይሄ ጥያቄ እኔ ላይም ያላባቸው ሰዎች አሉ። ይሄ መጽሐፍ ለምን እንደጻፍኩት አደጋ ስለታየኝ። ፕሮቴስታንቱ አሁን በሚሄድበት መንገድ ከሄደ አደጋ አለ ከፊት ለፊቱ። አንድ መዝሙር እንዘምርና እናለሳልስ። እየተከራከረን መሰለኝ ግሎሪ ዞን መሆኑን ሁሉ ረሳ ነው። ግሎሪ ከፍ እያለ እኮ በመዝሙር ከፍ እንበል። ቴንክ ዩ ሶ ማች የተወደዳችሁ ቅዱሳን፣ እግዚአብሔር አምላክ አብዝቶ ይባርካችሁ። ይሄ በጣም ባልተለመዱ መንገዶች የሚኖረንን እንዲህ አይነት የውይይትና የጨዋታ የተግባቦትን ልኬትና የሀሳብን ፍሰቶች በጤናማ መንገድ ለትውልድ በሚጠቅም መንገድ የምናደርገውን ይሄንን ዝግጅት እንደምትወዱት አውቃለሁኝ። ሰብስክራይብ በማድረግ ላይክ በማድረግ ቪዲዮውን እንዲሁም ደግሞ ጆይን የሚለውን በተን በመጫን ቤተሰብ የምትሆኑበትና የአብሮ ሰራተኝነትን ባጅ የምትቀበሉበት አሰራር አለ። እንዲሁ ፕሮግራማችን ደስ ካሰኛችሁና ልታግዙን ከፈለጋችሁ እስክሪኑ ላይ በምታገኟቸው አድራሻዎች አብራችሁ ልትቆሙና በጎፈንድሚ ሊንካችን ይሄንን የልባችሁን ደስታ ልትተገብሩት ትችላላችሁ። እግዚአብሔር አምላክ ይባርካችሁ። ቴንኪዩ ጊፍቶች አሉላችሁ እዛው ላይ ስቲከሮች፣ ሱፐር ስቲከር ቴንኪዩ ጊፍቶችን እነሱን ማድረግ ትችላላችሁ። ከእንግዳዬ ጋር ያለን
ያለን ፕሮግራም ይቀጥላል። በጣም እየወደዳችሁት እንደሆነ እርግጠኛ ነኝ፣ እንደምትወዱት 100% እርግጠኛ ነኝ። የክርስቶስን ማንነት በአንተ ህይወት ውስጥ በጥልቀት ግን እጅግ በተመጠኑ ቃላቶች ልትናገራቸው ብትችል እንዴት ትገልጠዋለህ? አሁን እንዴት ስትዘምረው ያለህበትን ዲፕ ኢሞሽን ውስጥ ያለውን ያንስ ነገር ፊትህ ላይ ማንበብ፣ ድምጽህ ውስጥ ማንበብ ይቻላል። እንዴት ትገልጠዋለህ? ማን ነው? It's so impossible. ለእኔ I think ክርስቶስን ክርስትና with a lot of question በዛ ባለው ውስጥ ጥያቄዎችም ውስጥ ቢሆን ለእኔ የክርስቶስ ወንጌል በጣም ሲምፕል እና ትንሽ ነች። እግዚአብሔር አምላክን ፍጹም ልብህ፣ ፍጹም መንፈስህ፣ ፍጹም ሀሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ። ሕግና ነቢያት በዚህ ተጠቃለዋል። ለእኔ ወንጌል ያ ነው። እዛ ላይ ቤስድ ሳደርግ ሰውን የማይበት ክርስቶስን የማይበት እሱ ደግሞ እኔን ያየበት። አሁን ሰሞኑን አንድ የሆነ እንትን ጽፌ ነበር፣ ሰው በጣም የተቀባበለው በዚህ በአርሲ ጉዳይ ምናምን ተነስቶ እዛ ላይ ኤንፈሳይዝ ያደረግኩት ነገር ልብ ካልከው ክርስቶስ እኔን ምን አለኝ? ወንድምን 7 ጊዜ 7 ይቅር በለው አለኝ። እሱማ እኔን አልኩ እዛ ላይ 700 ጊዜ 700 ሺህ ጊዜ ነው ይቅር የሚል ፐር ዴይ ፔሪ አይደለም ፐር ዴይ እኔ 7 ጊዜ ያለኝማ እሱንማ። ስለዚህ በዛ ፍቅር የማየው ከሆነ ለሰዎች እንግዲህ ያለኝ ጥልቅ ፍቅር፣ ይቅርታ፣ በበደለም እንደገና ኦኬ የሰውዬ እንዲህ ቢያደርገኝም እንኳን የምልበትን ያንን ፍቅር ሰጥቶኛል ማለት ነው እኔ። ስለዚህ ነው ላይፌን እኔ የማየው በክርስቶስ ፍቅር ውስጥ ሳየው ፍቅሩ እንደማየው በጣም በአንድ ትልቅ ነገር ነው። ሉተራዊነት የሚጠቀመኝ እዚህ ጋር ነው። ጸጋው ላይ ፎከስድ ጸጋው የሁሉ ነገር ለእኔ ማሰሪያ እሱ ነው። የሉተር ትምህርቶች ጥያቄዎች ይኖሩኛል፣ የማይገቡ ነገሮች አሉ። ግን ዋናው መጠቅለያ ክርስቶስን በጸጋ ውስጥና በጸጋ ውስጥ ብቻ እንዳየው ያንን ፎከስ ስለሚያደርግ ያ ደግሞ ፍቅሩን ያሳየኛል። ይህ ማለት ለኃጢአት እንደፈለኩ እንደሆነ ማለት አይደለም። ግን በሆነም እንኳን ጸጋው ላይ እንዲፔንድ ስለማድረግ ያ ነው ለእኔ በክርስትና ውስጥ እንድቆይ። ክርስትና ውስጥ በነገራችን ላይ እንግዲህ አንተን ባላቅም ለእኔ ብዙ ጥያቄ አለኝ፣ በጣም ብዙ። በዛ ጥያቄ ውስጥም ግን አልፌ የክርስቶስን ነገር እንዳይ ክርስቲያን ሆኝም እንድኖር እንድዘልቅ የሚያደርገኝ ያ የክርስቶስ ፍቅር ነው። that's it. It's too deep to explain it, but I love it, but I make it simple. ኮምፕሊኬት አላደረው። ቅድም እንዳልኩ እንደቀልድ እንዳልኩ አመናፍሼ ሌላ ብዙ ነገር አልፈልግለትም። I can't. I just understand his love. ልክ አባትን ፍቅር ግለጽ፣ እናት ግለጽ ብለን ልጅ ብዙ ጊዜ ጨንቆናል። በቃ አባቴን ወደዋለሁ ምክንያቱም መግለጽ ስለሚያስቸግር ማለት ነው። እናት ወዳታለሁ፣ በቃ ግለጽ፣ በቃ ወዳታለሁ። That's it. Yeah, it's too deep. That's how I see Christ. Even though I have a lot of questions. እሱ ነው የገረመኛል ይዤልሃለሁኝና በክርስቶስም በክርስትናም ብዙ ጥያቄ ቢኖረኝም ግን በቃ እግዚአብሔርን እወደዋለሁ። ኦኬ with Pastor ካሰሁለማ የመጀመሪያውን ክፍል ዛሬ ስናነሳ በተከታታይ እንግዲህ በሚቀጥሉትም ፕሮግራሞች ውስጥ ዮኒን ከነጥያቄያችሁ እዚሁ መንበር ላይ እንደምታገኙት ማረጋገጫ አስቀድሜ ከሱ ስለወሰድኩኝና አስገዳጅ የፍቅር ማሰሪያም አስቀድሜ አንገት ውስጥ ስላጠለኩለት እንቀጥላለን። እንደ መግቢያ ግን ዛሬ
እንድንነጋገርበት የመጣንበት ሐሳብ በቅርቡ የሶሻል ሚዲያው ላይ በአንተ ባነሳሃቸው ፕሮቴስታንታውያንም ወይም አሁናዊ አጠራርህ ጴንጤቆስጣውያን ብለህ በፈረጅካቸውና ስያሜያቸውን በቀየርካቸው ምክንያቱም ሁለቱንም አምጥተሃል እዚህ ውስጥ በኋላ ግን ወንጌላውያን እያልክ መጣህና አሁን ጴንጤቆስጣውያን አሁን ግን ኦፊሻሊ በህብረት ደረጃ ግን ራሳቸውን ጴንጤቆስጣውያን ብለው ሳይሆን ያስተዋወቁት በሚወክላቸው ተቋም በኩል የኢትዮጵያ ወንጌል አማኞች ብለው ነው ኢቫንጀሊካልስ ብለው ነው ራሳቸውን ያስተዋወቁትና አንተ ጴንጤቆስጣውያን ብለህ ለራሳቸው የሌላቸውን ስም ጠርተሃቸዋል። ጴንጤቆስጣውያንማ ራሳቸው ይላሉ። ኦፊሻል መጠሪያቸው የቤት ስምና የመታወቂያ ስም እንደሚለያዩ ጴንጤቆስጣውያን ህብረት ግን አለ። ስብሰባ ነበራቸው አይደል? እንደ አንድ እሱ ሳይረሳ ማለት ነው። እና በእነሱም ዘንድ እንዲሁም በሌሎች ቤተ እምነቶች ዘንድ ፊት ገጽ ላይ በጣም የበዛ ሰው ሆነሃል ዮኒዬ። አንድ በዚህ መጽሐፍ በፊት የነበሩትም ዲቤቶቹንም ጨምሮ ቤት ያጣውን ቤተኛም ጨምሮ ከዛም አሁን ደግሞ ቅድም በጠቀስካት መጣጥፍ የሃይማኖት ተቋማቶች ጉባኤ ባደረገው ማጣራት ሐሳቡን ቢጥልብህም ቀድመህ ግን አንተ ግን መግለጫ አውጥተሃል። በነገራችን ላይ በሱ ላይ አይደለም ግን እኮ እኔ ያልኩት ማን ነበር ስሙ ይጠቀስልኝ ጠፋብኝ። አርሲ ነው ሰባኪው በጋሻው ባለው ላይ እንደ እሱም ትናንትናም እኮ እንደገና እኮ በራሱ መንገድ እኮ መግለጫ ሰጠ። የሻሸመኔን እንጂ አርሲን አያገባኝም እኮ አለ። ግን የሻሸመኔን ቢሆን ዋጋቸው ነው አለ። እንግዲህ እንደገና መልሶ እኮ አጸደቀ። ይሄ ፍርድ ይሰጣል፣ እግዚአብሔር ፈርዷል። በዚህ በኩል ምንም ኮምፕሮማይዝ ማድረገው ነገር የለም አለ። ትናንትና እንግዲህ ብትሰማው ሰምቼዋለሁ አለ። እና እኔ ያልኩት በዛ ላይ ነው። አርሲ ላይ ስለተገደሉ ሰዎች ይኖሩ አይኖሩ የማጣሪያ ኮሚቴ ሄዶ ግን እነሱ ምን ያህል ፖለቲከኞች ናቸው ፖለቲከኞች አይደሉም ምናምን የሚለው ሌላ ጉዳይ ነው። ማጣራት የሚገባት እንደኔ ማጣራት የሚገባው እዛው እንትን ላይ እንዳልኩት ኢንዲፔንደንት ሊጣራ ይገባ ነበር። ሌሎቹም ደግሞ አብያተ ክርስቲያናቶች ምክንያቱም አሁንም እኮ ስብሰባ ላይ ዛሬ ራሱ እኔ የማውቀው ስብሰባ አለ እየተካሄደ በዚህ ጉዳይ ላይ ከኢቫንጀሊካል እና ከካውንስሉ በኩል እየተካሄደ ስብሰባ አለ ዛሬ ጠዋት ራሱ ይሄን ነገር እንዴት ነው ብሎ እየተነጋገሩበት ያለ ነገር አለ። በቀኝም ይሁን በግራ የሞቱት ሰዎች ኦርቶዶክሳውያኖች ናቸው። ገዳዩ ማን ነው ነው ጥያቄው ብቻ አይደሉም ነው። ግን ገዳዩ ማን ነው የሚለው ላይ እንግዲህ ምንድነው የኦሮሞ እንትንም ይሁን ሌላም ሊሆን ይችላል ምናምን ይችላል። ግን ከሃይማኖት ጋር የተያያዘ አይደለም። ኦርቶዶክስ ብቻ አይደለም ካሉ ደግሞ ማሳየት አለባቸው። ሟቾቹ ቀብራቸው ላይ ምኑ ላይ ታየ እኮ አይደለም ኦርቶዶክሶች ናቸው አብዛኞቹ። እሺ አብዛኞቹም ሊሆኑ ይችላሉ። ሰው ግን ተገድሏል እዛ ቦታ። በዛ ቦታ የተገደለው ሰው ደግሞ አብዛኛው በቀብሩ ላይ እንዳየ ነው። አብዛኛው ሰው ኦርቶዶክስ አማኝ እንደሆነ ያው በቀብሩ ላይ አይተናል፣ በስነ ስርዓቱ ላይ አይተናል። ሰው ሞቷል ለምን ማለት አቃተን? አዎ ኤግዛክትሊ ሰው ሞቷል። ይሄ የሞተ ሰው ላይ ስለ ሰው ብለን ለምንድን ነው ማንጮኸው? ይሄ ነው ጥያቄ መነሳትም ያለበት መሆንም ያለበት ነገር። መጽሐፉ አተኩሮ የሚሄደው እዛ ላይ ሰው ሞተ። ሊጸጽተን ይገባል እንጂ በእኔ ኃጢአት በእኔ ላይ በሰራው በደል የተነሳ ሞት እንዴት ትላለህ ነው የኔ ፖይንት ያለው እዛ ጋር ነው ያለው። ይሄ ልክ አይደለም። ኢቫንጀሊካልም አስተምሮትም አይደለም። በአዲስ ኪዳንም በምህረት ነው። ለዚህ ነው ቀድሜ የጠቀስኩት 70 ጊዜ 70 በቀን የማረኝ አምላክ እንዴት አድርጎ ነው እሱ እነዚህን ሰዎች ካሴት አቃጠላችሁ የኔን አልበም አቃጠላችሁ ብሎ ሻሸመኔ ላይ በዛ አይነት አሰቃቂ እንግዲህ ካነበብኩ የዛ ልጅ ወጥ እንግዲህ ይሄ ሰከንድ ሃንድ አይደለም። ለምሳሌ ልጅቷ ህፃኗ ልጅ ያለው ዛላ አይደል ሆስፒታል ውስጥ አይነ ስውር ሆናለች። በደረሰው አደጋ ነው የኔ ያለፍኩት። አደጋው ግን እንደሆነ ነገር አውቀዋለሁ። አደጋውንም አይቼዋለሁ።
ለሱ ይሰቀጣል ብዬ ነው ያለፍኩት። በጋሻው ምን አለ መሰለህ ግን አሁን ትናንትና ላይ በሰጠው ነገር ላይ አሁን እኔ ዲቤቱን በዚህ መንገድ ቅድም ያነሳሁት ነው የኔ ማሰሪያ ሰው አለቀ። ኦሮሞ እዚህ ቦታ ላይ ሞተ፣ አማራ እዚህ ቦታ ላይ ሞተ፣ በቁጥር ይሄኛው ብሔር በለጠ የምንባባልበት ሐሳብ ኦርቶዶክስ እዚህ ጋር ሞተ፣ ሙስሊም ይሄን ያህል፣ ፕሮቴስታንት ይሄን ያህል ከመባባልና አንድ ሳጥን ውስጥ እያስገባን ለሰዎቹ ስያሜ እየሰጠን በነሱ ሞት በክቡሩ ሰው ክርስቶስ በሞተለት በክቡሩ ሰው ስያሜ ሰጥተን ለፖለቲካ ግብአትና ለርህራሄ የለሽ ልባችን ያ ፓሽን ላጣው ልባችን ማጽደቂያ ከማድረግ ሰው ሞተ ብለን እኩል ብናለቅስ፣ እኩል ብንጮ፣ እኩል ብንጸልይ ያ ነው ሰውነት። ያንን ነው ፌስቡክችን ወደ ኋላ ሄደህ ብትመለከት ሁል ጊዜ የምለው ሰው ነው የሞተው። ካቴጎራይዝ አታድርጉት። አሁን የእንትን ብሔር እዛው ጽሁፌ ላይ ምንድን ነው ያልኩት? አይውሽ በጣም ጥሩ የሚሆነው ምን ነበረ? እንግዲህ የኦርቶዶክስ እንደዚህ ሞቱ ነው አለም የተባለው የእኛ ሰዎች ከእናንተ ይልቅ የበለጠ በጮሁ የበለጠ ድምፅ ቢሆኑ የበለጠ ተአማኒነት ይኖረው ነበረ። እየሆነ ያለው ግን ያ አይደለም። እንዲሁም ለምሳሌ ያህል የኦርቶዶክሱ ቤተክርስቲያን ቢቃጠል በሙስሊም ወንድሞቻችን በወጣቶች ማለት ነው የሆነ ዝም ብሎ ሙስሊሙ አይደለም ያቃጠለው የሆነ ግሩፕ የሆነ ነገር ተነስቶ ድሪቭኑን አቃጠለው እንበል። ከኦርቶዶክስ ቤተክርስቲያን በላይ እኮ መጮህ ያለባት እኮ የኔ ቤተክርስቲያን ነች እኮ። ያኛውማ ተበዳይ ነው። ተበዳዩ ቢጮህ እኮ ምንም አይገርምህም፣ ተበድሏል አይደለም እንዴ? እኔ ግን እንደ ሰው ብጮህላቸው የበለጠ የሚያቀራርበን የበለጠ የሚያፋቅረን እሱ ነበር። ጥሩ ነው። ከኛ የበለጠ እኔ አሁን ምኑን መሰለ ትንሽ የሞገትኩት ነገር ምን መሰለ፣ አንተም ፕሮቴስታንቱ ቢጮህ ብለህ ስታመጣ አሁንም ቦክስ ለቦክስ ወይም ሳጥን ለሳጥን ይሆናል። ሰውነት ለሁላችን ይስማማን ብንል የሚያስማማን አንድ ቃል እግዚአብሔር ሰውን ፈጠረው። ከዛ በኋላ ሰውን የምትለው ኮንሰፕት መጀመሪያም ሌትስ ክሪኤት አማን ነው። ከዛ ነው ኔም የሚባለው ወይም ስም የሚባለው ነገር የመጣው። በእግዚአብሔር አእምሮ ውስጥ ግን የነበረው ዋናው ነገር ኮንሰፕቱ አግባቢው ቃል ወንድና ሴት አድርጎ ፈጠራቸው የሚለው እሱ ነው የሚጀምረውና አሁን በጋሻውም ሲያነሳ የማግባቢያ የሚመስል ቃል አንስቷል። በእኔ ምክንያት ነው በእንደዚህ ብዬ ሳይሆን እኔስ ምን ሰርቻለሁኝ ብለን እናስብ የሚል አግባቢ የሚመስል አይነት ማስተባበያም ብለው አንዳንዶች የጠሩትን እሱን ነገር ተናግሯል። አሁን ወደ እሱ ጋር እንተወውና ግን አንተ ያነሳኸው የፊት ገጽ ላይ ያለህ ለማለት ነው እዚህ ጋር ያመጣ የፊት ገጽ ላይ ያለህ እና ይሄኛውንም ስታነሳ ለምን አነሳኸው? ፕሮቴስታንታውያን በኢትዮጵያ ፖለቲካ ውስጥ ያላቸውን ድርሻ አንዳንዶች ጽፈውበትም አየው። የጻፉበት ጉዱ ካሳ ሁሉ የሚል ስያሜ ሰጥተው ጉዱ ካሳ የጴንጤዎቹ ጉዱ ካሳ ጴንጤዎችን የሚቃወም ብለው ሂስቶሪካል የሚመስል ነገር አምጥተው ሳስበው በአንድ በኩል ሳውንድ ያደርጋል ለየት ያለ ሐሳብ ይዞ በመምጣት የጉዱ ካሳን ታሪክ ያስታውሰኛል። በሌላ በኩል ደግሞ የተሸፈነች ሐሳብም ያመጣልኛል። ራሳቸው በራሳቸው እጅ ተወጉ የሚል እሳቤም ጭምር ያለው በዛ መንግስት ውስጥ የነበረ ግን የዛ መንግስት ግን አካሄድ ግን የማይጥመውና አዲስ ሐሳብ አፍላቂ ሰው ነው ጉዱ ካሳ። ግን አፍልቅ ብሎ አይደለም። ግን ለምን ጻፈው? ለምን አትሳ? ያ ብዙ ቦታ ብየዋለሁ። መግቢያው ላይ አለ። ለምን እንደዛ ከጭንቀት የወጣ መጽሐፍ ነው ይሄ። ረጅም ጊዜ ፈጅቷል። ግን በማከል ትቼው ነበር። መጽሐፉ አደጋ ሊያመጣብኝ ይችላል፣ ፖለቲካሊ ጥሩ ላይሆን ይችላል ምናምን ብዬ ስለፈራው ትቼው ነበረ በማከሉ። ግን
ባለቤቴ መጽሐፍ ይሄኛው መጽሐፍ አቁሜ ሌላ መጽሐፍ እንደጀመርኩ ስለገባት ተውከው እንዴ አለችኝ። መጽሐፉን እና ያው እንግዲህ ፈረንጂት አይደለች እና በፈረንጅኛ ነው የምናወራውና yes dear it can be dangerous and I might end up in prison on this book አልኳት ስላት so what you are not the first one to be in prison I am not the first one to go and visit አለችኝ። ኧረ ጉድ ዘራፍ እንደገና መጽሐፉን አነሳሁት። ልጆቹን ይዘሽ ወደዛው ሀገር ልትመለሽ ያስበሻል እኔን እዚህ ትተሽ አልበሽ አስበሽ ልጆቹ ይላል እኔ እና እሷ ብቻ ነው ያለነው እና then I said okay let me think about it እንደገና አነሳሁትና እንደገና በጣም ቆፈርኩት። ለምንድን ነው እሱ ጭንቀት ውስጥ የጨመረህ ካልከኝ መጽሐፍ መግቢያ ላይ ያልኩት ምንድን ነው ሲጀምር መጽሐፉ ስለ ሀገሬ እኔ ሀገሬን እወዳለሁ እኔ for some reason ባህሏን እወዳለሁ። ለዚህ ነው ለባህሏ የሚቆረቆረው። ለዚህ ነው ቅድም ያልኩ ጉሮ ሸባይ ብለን ለምን እንደማንዳረው ያልኩትም ለዚህ ነው ወደዛ እንዳንመለስ እንጂ እኔ ባህሌን እወደዋለሁ። ባህልን ግን እንድትወድ የሚያደርግ ደግሞ የፈረንጁን ሀገር ኑሮ ስታየው ባህልህ ምን ያህል ውብ እንደሆነ ታየዋለህ። ድሮ እኔ ለቅሶ ለምሳሌ ምን ሰው ስራ ፈቶ 3 ቀን ይቀመጣል 5 ቀን ይቀመጣል ምናምን የምትተች ሰው ነበርኩ። እንደው ከመንገድ እንዳንወጣ ብዬ ነው እንጂ ትንሽ እሷን ጠቀስ አድርጌ እመለስልሃለሁ ወደ ሆነ አንድ ጥያቄ። የባለቤቴ አባት ቅርብ ጊዜ ነው ያረፈው፣ በካንሰር ታሞ አረፈ እና እዚህ እያለን ያረፈው። ስለዚህ እኛ እስክንመጣ መጠበቅ ነበረባቸው። ካናዳ ሄደን እና አሁን ለሰው አእምሮ የሚከብድ የቀብር ስራ ስለሆነ እዛ ውስጥ አልገባም፣ ግን በሌላ አይነት እና ልጃችን ደግሞ ልታገባ ኦልሬዲ ቀን ተቆርጦለታል እና ግን ያው ሄደን እሷም ሲሸልስ ነበር የምትኖረው፣ እሷም ሄደች። እንደኛ ሀገር ያው መቀመጥ የሚባል ነገር የለም፣ ምንም የለም። ቤተክርስቲያን ስነ ስርዓት ተካሄደ። ከዛ ላይ ካፌ ጊዜ ነበር። በቃ የነሱ የሴሌብሬት የሚሉ ነገር አላቸው አይደለም። አንዱ እየተነሳ የሚያስቅ ነገር ያወራል፣ እንደዚህ ያወራል፣ እንደዚህ ነገር እንደዚህ ነበር አባቷ ምናምን ያወራል እና የሱ ስነ ስርዓት የተካሄደበትን አበባ ልጅ ከ3 ቀን በኋላ ታገባለች እና አወራ ነው ምን እናድርግ ብለን እንዴ ይቀጥላል ሰርጉ። እናት አያቷም ኧረ እንዴ በቃ እሱ ኖረ ሄደ ከዚህ በኋላ አንመልሰው፣ ስለዚህ ሰርጉ ፕሮግራም ይቀጥላል። ልጄ ምን ብላ ወሰነች? በአያቴ ቀብር ላይ የተቀመጠውን አበባ ይዤ ነው ቡኬ እሱ ነው ብላ በዛ ቡኬ ነው ያገባቸው። ከ3 ቀን በኋላ ማለት ነው ሰርጉ ሲካሄድ። ለኛ ያው ሴንሴሽናል ነው በጣም። ግን አንድ ኖትስ ያደረኩት ነገር ያው ጊዜ የመጣ ባለቤትም ነገሩ ሂል ያረጋት መጣ እንጂ እንዳልወጣላት ግን ያስታውቃል። እንደኛ ሀገር እንደዚህ ያለ አይደለም ተቀምጦ አጽናንቶ ምናምን የለም። በቃ ሞተ ሄደ በቃ ፊኒሽድ። ከዛ በኋላ ግን እኔ በጣም ለቅሶ ደራሽ ሆንኩ ስመለሰው። የወንድሜም ልጅ በቅርቡ ጊዜ ያረፈች ጊዜ ሌላም የቤተሰብ ለቅሶ ሲሆን ድሮም አልሄድበትም ገጠር ሁሉ ምናምን አስብ ነው ሳቂ። ባህሉ ኢምፖርታንት ሆኖ ታየኝ። በዛ ባህል ውስጥ እውነት እኛ መጽናናት ፕሮሰስ ጋይ ጻድቁን አስታወስከኝ። ወጣት በነበርክበት ሰዓት አልታመምም ብትል ልክ ነህ፣ አትታመምም አለ እና እኛ አንታመምም በሽታ አይነካንም ብትል ልክ ነህ፣ ኢሚዩን ሲስተምህ ጠንካራ ነው። ከዛ ይሄ ትምህርት የሚገባ እድሜ ሲገፋ ነው እና የሰን ሰዓት ላይ እዝጌር ይፈውሰናል ወደሚል ትፈታል። እና አሁን ዮኒንም ስመለከት በነገራችን ላይ ዮኒ ስንት ዓመት ነው? አሁን ወደ 64 ነኝ። ቫት የሌለው ቫት ምንም የሌለው ለምን በኃይለ ሥላሴ ጊዜ ነበርክ? መጽሐፍ በማዚ ህፃን ነኝ፣ ልጅ ነኝ። 6ኛ ክፍል አብዮቱ የመጣው እኔ 6ኛ ክፍል እያለሁ። ኢየሱስ ስንት መንግስታት አልፈዋል በህይወትህ ላይ እና ስንት ፕሬዝዳንት ደግሞ ፈረንጅ ሀገር ደግሞ አለው አውጭ። እነሱ ሀገር ጭምር ደግሞ ሲሆን ደግሞ ብዙ ናቸው፣ መዓት ናቸውና
የኃይለ ሥላሴ ጊዜ ሰው ከዛ እንደገና በደርግ ጊዜ ከዛ እንደገና በኢህአዴግ ጊዜ መካከል ላይ እንደገና የሽግግር መንግስቱ ነበር። ፕሬዚዳንት ተስፋዬ ተው ማንሽ ከደርግ መውደቅ በኋላ ወዲያውኑ ታዲያ ተስፋዬ ገብረ ኪዳንን ረሳቸው። ያን ሳምንቱ ፈረንጅ ሀገር ነበርኩ ዛን ጊዜ ገና ነኝ። የመጣሁት መመለስ ግን በኢትዮጵያ ውስጥ ግን የሀገረ መንግስት ሂደቶች ውስጥ ተጠቃሽ የሚሆኑ ፕሬዚዳንት ከተባለ ግን እሳቸውም አሉበት እና ጋሽ ጻድቁን አስታውሰኝ ነው ወደዚህ ጋር የመጣሁትና ቀጥልልኝ። ለቅሶቹ ስትደርስ እድሜም ነው ብዬ ነው ባህል ግን እኔ ቅርብ ዜና ይሄንን አቲቲዩድ ያመጣሁት ባህል ውስጥ በጣም ኢምፖርታንት ነገር እንዳለ ሪኮግናይዝ እያደረግን እኔነትን እየፈለግኩት ማለት ነው። ጉድ ካልቸሮች አሉን፣ መጥፎቹን እንተዋቸዋለን፣ ጥሩ ነገሮችን እናደርጋለን። እና ብቻ ምንድነው ዋናው ነገር በዚህ እምነት ውስጥ ወይም ይሄ የፕሮቴስታንት ቤተክርስቲያን እየሄደበት ያለው መንገድ እያስፈራ ይመጣ እና አንድ ምሳሌ እዛ ውስጥ የምሰጠው ምንድነው ልጆቼ አባቢ ማታ 3 ሰዓት ወይም 4 ሰዓት አካባቢ እንመጣለን ወደ ቤት እንመለሳለን ብለው ስልካቸው አይሰራ በ4 ሰዓት ምናምን ባይመጡ 5 ሰዓት 6 ሰዓት ቢሆን የሚሰማ ጭንቀት ምንድነው? እንደወላጅ የት እንደምትሄድም የት እንደምትደውልም ግራ ይገባል። እኔ ስለ ሀገሬ እየተሰማኝ የነበረው ጭንቀት እንደዛ ነበር። ፐርሰናል ሆነ በጣም ፖለቲካሊ ፐርሰናል ሆኖብኝ አያውቅም። አሁን እንዳልከው ብዙ ውስጥ አልፌያለሁ። መለስ ጊዜም ቢሆን ምንም ያለ ማርያም ጊዜ ምንም። አሁን ግን ላለፉት ጥቂት ዓመታት ግን ፐርሰናል ሆነብኝ። ጭንቀት ይሰማኛል። ይቺ ሀገር ወዴት ነው የምትሄደው? ምን እየሆን ያለ ነው የሚለው ነገር እንበታተን ይሆን እንጨራረስ ይሆን ከአንድ ቦታ ወደ ሌላ ቦታ መሄድ የማትችልበት ጊዜ የዚህ ነገሩ መፍትሄው ደግሞ ምንድን ነው? ቆም ብዬ ስመለከተው ደግሞ ፕሮቴስታንቱ እንደዚህ ጊዜ ፖለቲካ ውስጥ ኢንቮልቭ ያደረገበት ጊዜ የለም። ግንባር ቀደም ነን በብዙ ነገር ውስጥ። ፐርሰናል ነው ግን ይሄን ነገር በጣም ናዝንች ሁሉ ጊዜ ማወራው ፐርሰናል ደረጃ እንጂ አስ ኮሚኒቲ አይደለም። ፐርሰናል ደረጃ ግን ብዙዎቹ መጥተዋል፣ ወደዚህ ሊደርሺፕ አካባቢ መጥተዋል። ታዲያ ለምንድን ነው እሱ የበለጠ ሰላሙ የራቀው? ለምንድን ነው እሱ የበለጠ እንትን ውስጥ በጣም መናፍሶ ትችላለህ፣ ሰይጣን እንትን እያለው ነው ምናምን ልትለው ትችላለህ። አት ሴም ታይም ደግሞ ነው ይሄ ነገር ሃንድል እያደረግ ነው አይደለም በስነ ስርዓትም ልትል ትችላለህ። ዞሮ ምንድነው የሚሆነው? ይሄ ፕሮቴስታንቱ ፎር ፊውቸር ተጠያቂ የሚሆንበት ነገር ውስጥ እየመጣ እንዳይሆነ በተለይ መጽሐፍ መደምደሚያ ላይ የምለው ነገር አለኝ። አስቴር እንደ አማኝ አጋጣሚ የምንለው ነገር የለም፣ የእግዚአብሔር ፕላን አለው። ግን እንደሱ ለመጫወት ያን እንዲመቸን በታሪክ አጋጣሚ ወደዛ እንትን መጣች። አጎቷ መድረክስ ምን በዚህ እዛ ቦታ ተቀምጠሽ የምትተርፊ እንዳይመስልሽ ህዝብሽ ሲያልቅ። ስለዚህ ንጉሱ ቢገልሽም ብትድኝም ግቢና ተከራከሪልን ያላታል። ብድንድና በሞት ጸልዩም ላይ ገባች። ለህዝቧም ድምፅ ሆነች። በዛ የተነሳም ህዝብ ተረፈ። መጽሐፊ መዝጊያ ላይ ምን ላለው እናንተ አሁን ጴንጤቆስጣውያን ነው ብለው ኦፍኮርስ በዛ ቦታ ላይ ምክንያትም አለኝ ለዛ ያልኩበት ምክንያት አሁን በእጃችሁ ላይ በተለያየ መንገድ ስልጣን ካለ ይህን የብሔር ፖለቲካ የሚባል ክርስቶሳዊ የሆነ ነገር ሰዋዊ የሆነ ነገር እኔ በሱ ላይ መጽሐፍ ዋና ያለው የሆነ ነገር ልትገላግሉን ይገባል። ለኔ ብሔር ፖለቲካ ብሎ ክርስቲያን እንዴት ሆነ የብሔር ፖለቲካ ሊቀበልና ሊያራምድ እንደሚችል ቅድም እንዳወራ ነው የክርስቶስ ፍቅር ቅድም ያልኩት ጥቅስ ወንድምን እንደራስህ የምትወድ ከሆነ ከብሔርህም በላይ ልትወደው ይገባ ነበረ። ብሔር አይኖራለን ብሔር ተወልደንበታል እኮ ኖርበታል። ግን እሱ ግን ሰከንድ ሰርድ የሆነ ነገር ነው። ብሔርን ማክበር ቅድም ነው ካልቸር ማክበር አለ አይደለም እንዴ? እሱ ሌላ ጉዳይ ነው። ከዛ አልፎ ግን የፖለቲካ መጠቀሚያ የሀገር መተዳደሪያ ከዛ በኋላ ከየት ብሔር መጣ ይሄን ውስጥ የምንገባ ከሆነ ይሄን አይነት ፖለቲካ የምታራምዱና የምትቀጥሉ ከሆነ ይህ ክርስቶሳዊ ፖለቲካ አይደለም። ክርስቶሳዊ ፖለቲካ የሚለው ቃላት አለኝ ደጋግሜ የምለው ክርስቶሳዊ ፖለቲካ ማለት ስለሌላ ሰው መኖር ማለት ነው። እሱ ግን አንድ ነገር ስናነሳ እኔ በዚህ ውስጥ እንደ ጥያቄ ላቀርብልህ ካሰብኳቸው ነገሮች አንደኛው የዮናስ ጎርፌ
የግል አመለካከት እንደግል ስላልክ በጣም ከሱ ተነስቼ እኔም እንደዛው የግል ሆኖ እንዲቀጥል ሌላውም ሰው የግሉ ስላለው ግን እዚህ ቦታ ላይ ግን መጠቅለያ ማሰሪያው የግል አይደለም አጠቃላይ ማህበረሰቡን የሚወክል ስያሜውንና የተወከሉበትን ተቋም ጭምር ሙሉ ውክልናቸውን ይዘው ፖለቲካ ውስጥ ገብተው በሀገረ መንግስት ግንባታ ሂደት ውስጥና አስተዳደር ውስጥ እነርሱ ብቻ መዘውሩን የያዙ እነሱ ብቻ የወደፊት ተጠያቂ የሚሆኑበት መንገድ እንዳለ እነሱ ደግሞ መቀየር ይችላሉ የብሔር ፖለቲካውን ቀይረው ማየት አለብኝ የሚል ግለ እሳቤህን በማህበረሰቡ ፕሮቴስታንታውያን በምትለው ማህበረሰቡ የተወከሉ ናቸው ብለህ ባስቀመጥካቸው አይነት ጭራሽ እንደሱ አይደለም መጽሐፍ ካሁን ማነጋገርህ ጭምር ማለት ነው አሁን ከነገር በግለሰብ ደረጃ ኢንፈሳይዝ ያደረኩት በማህበረሰብ ደረጃ ወይም ደግሞ እንደ ፈረንሳይ ጀርመን ሀገር ምናምን እንዳለ የክርስቲያን ፓርቲ አቋቁመው አይደለም በግለሰብ ደረጃ ግን ከነበርንበት ታሪካዊ ሁኔታ ስንመለከት አሁን በመንግስት ስልጣን ውስጥ በከፍተኛ ሁኔታ እንታያለን ይሄ ነገር ደግሞ ዞሮ ተጠያቂነት ሊያመጣ የሚያስችል ሁኔታ ውስጥ እየመጣን ነው ወደድንም ጠላንም ፍርሃትህን አስቀምጥ ፍርሃት የኔ ፍርሃት ብቻ አይደለም ጠቅላይ ሚኒስትሩ ምንድነው ያለው ራሱ በአደባባይ ይሄ ፔንቴ መንግስት አይደለም አታመቻምቹ አለ ወይንም ምንድነው የሆነ ቃል ተጠቅሟል እዚህ አታነካኩ የኔ እኮ ምክትል እኮ ሙስሊም ነው አለ አሁን ይሄ ፍርሃት ስላለ ነው አይደል ይሄን የተናገረው እንዲህ ይባላል ስለሚባል ነው ማህበረሰብ ውስጥ እንደዚህ መታየት ሲጀመር ሰዎች ሆን ብለው ያሰረጹት ሐሳብ አለ እሱ ብቻ አይደለም ይሄ ዝም ብለህ አንተ ቁጥር እኮ ማየት ትችላለህ እኮ እኔ ቁጥር ስትመለከት ዲሲሽን ቦዲው ላይ ከበፊቱ የበለጠን አለን ወይስ የለንም ብለን ጠይቃለህ ግን ከበፊት የበለጠ ተሳትፈዋለን በፊት ያልተሳተፍንበትን ዘመን አንተ ወቅሰኸዋል አሁንም የተሳተፍንበት ያለውን ወቅሰሃል አሁንም ልክ አይደለም ነው የሚለው ድሮውም ልክ አልነበረም አሁንም ልክ አይደለም ሁሉም ልክ አይደለም በሚለው ውስጥ የድሮውንም የአሁኑንም ልክ አይደለም ብለህ ሁለቱንም ወቅሰ ስታበቃ ነው እዚህ መጽሐፍ ላይ ከዛ በኋላ ሐሳብ ብለህ አይደለም ከዛ በኋላ ትክክለኛው መንገድ ሊሆን ይገባ የነበረው ግን ይሄ ነው ኦፒኒየን አስቀመጥኩ ጉድ እኔም አሁን ከዛ ላንሳ ጥያቄን ላቅርብ ይፈቀድልኝ ይቻላል የመጀመሪያ ምን ምርጫ አለኝ መጥቼ ነው ወድጄ ገርነውና እሱ ምን ማምጣት ትችል ያው ወላጅ ካልሆነ በስተቀር እና እኔ ፌደራል አልጠይቅህ እንድታመጣ ዩኒ ያሰብክ ያነሳውት ሐሳብ ከመጀመሪያው ጀምሮ መፈራረጅ በዚች ዓለም ማለት በዚህ ሀገር የፖለቲካ ምህዳር ውስጥ በከፍተኛ ሁኔታ መፈራረጅ ስያሜ መስጠት እዚህ መጽሐፍም ውስጥ ከጠቀስካቸው ከ60ዎቹ እንቅስቃሴዎች ጀምሮ ያለ ዋነኛ ነገር ነው የምትጠላውን ወይም የምትቃወመውን አንድን ስብስብ ስም ትሰጠዋል ትፈርጀዋል በዛ ስም ደጋግመህ ትጠራውና እሱ ባልተጠራበት ስም ማህበረሰቡ እንዲጠራው ሁሉ የማድረግ አባዜ እንዳለ ይሄን ሁላችን እናውቃለን በፖለቲካው ውስጥ ኢንቮልቭ ማናደርገው ሰዎች ሁሉ እናውቃለን አሁን ይሄ ላይ የመጣው በዶክተር አብይ የሚመራው አዲሱ የለውጥ መንግስት ስልጣንን ተቀብሎ ከመጣ በኋላ በሃይማኖትም ውስጥ በተሰገሰጉ ከሃይማኖትም ውጪ ባሉ የፖለቲካው አቀንቃኞች ዘንድ የተለመደው አይነት ስያሜ ተሰጥቶታል የብልጽግና ወንጌል መንግስት ተብሎ ታግኔ ተደረገለት በብሔሮችን ጠባብ ብለው ይጠሩ እንደነበረው ትምክህተኛ ብለው ይጠሩ እንደነበረው መሃል ሰፋሪ ወይም ጎራ ያለየ
እያሉ ይጠሩ እንደነበረው በሌሎች ምዕራፎችም ውስጥ ልክ እንደዛው ይሄም ታክ ተደርጎለታል። ተደጋግሞ ሲነገር የብልጽግና ወንጌል የብልጽግና መንግስት ተብሎ አንድ ላይ አሳፍተው አልብሰውታል። መለየት ያለበት ራሱ ነው። እሱም ለመለየት ይሄ መንግስት የፕሮቴስታንት መንግስት አይደለሁም ማለት ስሜ አይደለም፣ አትጥሩኝ በዚህ ስም አለ። ኦኬ። ከዛ ሲቀጥል ሀገር የምትመራው እቺ ሀገር ስትመራ እንደ እስራኤል መንግስት አይደለም። አሁን ላይ ባለው አስተዳደራዊ ሂደት ውስጥ የእስራኤል መንግስት ከክህነቱ ዓለም ተቀብተው ወይም በክህነቱ ዓለም ውስጥ የሌሉቱ በክህነቱ ዓለም ሲመት ተሰጥቷቸው ተቀብተው ወደ መንግስትነት ይመጣሉ። ሀገሪቷ በህገ እግዚአብሔር ሃይማኖትና አድሚኒስትሬሽን አንድ አይነት ማለት ተደበላለቀ ነበር እዛ ውስጥ። እዚህ ግን ህገ መንግስት የሚባል ነገር አለ። ብሔሩ ምንም ይሁን ሃይማኖቱ ምንም ይሁን ሰውየው የሚያስፈጽመው በሀገሪቷ ውስጥ የሀገሪቷን ህገ መንግስት እሱም ተገዝቶ ሌሎችም ለዛ ህገ መንግስት ተገዢና ተግባሪ እንዲሆኑ የማድረግ ስራ ነው የሚሰራው። እንዴት ታዲያ አሁን ፕሮቴስታንታውያን ወደዚህ ውስጥ በመግባታቸው ሌሎችም እያሉ ዋነኛዎቹ ግን ፈጣሪዎች ከህገ መንግስቱ ይልቅ የሚፈልጉትን ነው ወደሚለው ነገር ምን አመጣህ ነው ይሄ ጥያቄ። ኤግዛክትሊ በጣም ጥሩ ጥያቄ ነው። መቼስ የምታየው ነገር ዲናይ ላድርግ ካላልክ በስተቀር አሁን በብዙ ፖዚሽን ላይ ዲሲሽን ሜኪንግ ቦዲ ውስጥ አሉ። ኖረው አያውቁም ነበር የዚህን ያህል። አልፎ አልፎ አንዳንዶች ኖሮ ነው ይችላሉ። አሁን ግን ክሪቲካል የሆኑ ነገሮችን መወሰን በሚችሉበት ደረጃ አሉ። ይሄ ግሩፕ ደግሞ ሁሉን ነገር የማየው ላይፌን ሁሉ ነገር የማየው በመጽሐፍ ቅዱስ መዝኛ ነው ይላል አይደለም? በመጽሐፍ ቅዱስ የምትመዝነው ከሆነ ገና ከመጀመሪያው እኔ ነገሩ ወደ ኋላ አንተ ከማለት ስላስነሳው ነው እንጂ ነገሩ ገና ከመጀመሪያው የኢህአዴግ መንግስት ሲመጣ የብሔር ፖለቲካ ብሎ ሲጀምር ቤተክርስቲያን የት ነበረች? መጠየቅ የለባትም? መጽሐፍ ቅዱሳዊ ነው ይሄ ነገር ወይስ አይደለም ብላ መነጋገር የለባትም? ኮንስቲቱሽኑ እንደ መጽሐፍ ቅዱስ ነው ወይ ብላ ማውራት አለባት ወይስ የለባትም? ህዝቧን መምራት የለባትም ነው ካለችስ መጽሐፍ ቅዱሳዊ ድጋፍ መስራት የለባትም? ጉዲናን እኮ ማደንቀው እኮ በዚህ ነው። ጉዲናን ሺህ ሚሊዮን ጊዜ ጠቅሼዋለሁ አይደለም? ለእያንዳንዱ ጊዜ ያውም ጥይት ጭንቅላቱ ላይ በሚደገንበት ጊዜ ስለ ሶሻሊዝም ቤተክርስቲያና ሶሻሊዝም ምን እንደሆነ ቤተክርስቲያን ሶሻሊዝም ልትቀበል እንደሚገባ ኮሙኒዝም ነው እንጂ ሪጀክት ማድረግ ያለባት። ሶሻሊዝምና ክርስትና ምን ይመስላል? ለድሃ መቆም ማለት ምን ማለት ነው? ከዛም በፊት ቀደም ብሎ ስለ እንትን አነሳ፣ ስለ ጭሰኛ። ቤተክርስቲያን እኮ የማንም ገና የተራማጅ ግሩፕ ምናምን ይባሉ ገና ሳይመጣ በ64 በ65 እኮ ነው ግፍ ነው ይሄ ጭሰኛ ስርዓት። እንግዲህ የመንግስት ስርዓት ነው አይደለም? የዛን ጊዜ ግፍ ስርዓት ነው። ይሄ ደግሞ ለመንግስት ላይ ላላችሁት ዋጋ ያስከፍላል ብለው ቤተክርስቲያን ለፓርላማ የጻፈችው እኮ እውነት ነው አለ። ንጉሳዊ ቤተሰቦች ዋጋ ያስከፍላል፣ የዛ ግፍ ያስከፍላል። ልክ አይደለም ይሄ ነገር። ቤተክርስቲያን የዛን ጊዜ ጽፋለች። ህገ መንግስቱ ሲረቅስ የደርግ ጊዜ ህገ መንግስት ሲረቅስ ቤተክርስቲያን የዛን ጊዜ ሳጅ ታርጋለች። ቤተክርስቲያን ግን አንበላ ቤተክርስቲያን ኖ ኦፊሻል ነው ኖ ጉዲና ፕላን ያርገው እንጂ ደብዳቤ የሚወጣው ቤተክርስቲያን ነው። የፓርላማ የተጻፈው ደብዳቤ ስትመለከቱ በቤተክርስቲያን ፊርማ ነው የሚወጣው። ቤተክርስቲያን ጭሰኝነት ልክ አይደለም፣ ይህ መጽሐፍ ቅዱሳዊ ነው ብላ ለፓርላማው ጻፈች። ልጠይቅ አሁን ለምሳሌ እና ኃይሌ ፊዳም በዩኒቨርሲቲም ውስጥ የነበረው የነሱ በኋላ ነው። አዎ የብሔር ፖለቲካም ውስጥ የተሳተፉት የብሔር ፖለቲካን ወደፊት ያመጣው በተማሪዎች ትግል ወቅት እኔ ሌንጮና እነሱን ሁሉ ጭምር ስናነሳ እነሱ በፕሮቴስታንት ባክግራውንድ ውስጥ ያሉ ግለሰቦች ናቸው። አዎ ግለሰቦቹን የቤተ ክርስቲያን ውክልና እንዳላቸውና ቤተ ክርስቲያን እነሱን መርቃ ሾማ ለዚህ ነገር
ሂዱ ብላ እንደላከቻቸው አድርጎ ማስቀመጡ ማን ያስቀመጠው ልክ ነው ወይ? ሪፕሬዘንታቲቭ ፕሮቴስታንቶች ኖ በዚህ ውስጥ የነበራቸው ተሳትፎ ብለን ማስቀመጥ እንችላለን። ግለሰቦች ፕሮቴስታንት እነሱ እንደውም እኮ ራሳቸው ፕሮቴስታንት አይሆን አርጊውመንት እኮ ያለው እኮ ሳላ ነው። እንደውም ሌንጮ ምንድነው ኢንተርቪው ሳደርገው እናንተ ምን ነካችሁ? ለምንድነው ከቤተክርስቲያን የወጣችሁት? ነጋሶ ጊዳዳ ኮሚኒስት እኮ ነው የሆኑት እኮ እግዚአብሔር የለም አሉ። እና ኃይሌ ፊዳ እግዚአብሔር የለም አሉ። ኃይሌ ፊዳ እኮ የኛ ቸርች ሰባኪ የነበረ ሰው እኮ ነው። እግዚአብሔር የለም አለ። ነጋሶ ጊዳዳ እግዚአብሔር የለም ብለው አባታቸው ያሉበት ሀገር ሁሉ ሄጄ እኔ ክሩሴድ አድርጌያለሁ እንደሚዶሉ። እሱ አንተ የምታወራው ስለ በኋላ ነው። እኔ እያወራሁ ያለሁት ስለ 66ቱ ጊዜ የነበሩት ወጣቶች ነው የማወራው። እነሱ እነ ሌንጮ ኮሚኒስት ሆኖ መጽሐፊ ውስጥ እኮ አለ እኮ ጠቅሼዋለሁ። በደምብ እንግዲህ ስላላየኸው ነው እንጂ እኮ እሷኛውን ሐሳብ እኔ ሌንጮ በዝምታ ነው ያሄድኩባት። ለምን ኮሚኒስት ሆኑ። ስለዚህ ስለ ቤተክርስቲያን ነገር ምንም አይመለከተንም አሉ። እንዲሁም ሌንጮ ምንድን ነው የሚላል? እንደ ዋሃቢ እስልምናና እንደ ፕሮቴስታንት የኦሮሞን ባህል ያጠፋ የለም፣ ኦርቶዶክስ ትሻላለች አለ መጽሐፍ ውስጥ። ምክንያቱም አትሊስት መካከል ላይ ጠብቃ እንትን አላደረገችው። እነዚህ ሰዎች በሙሉ በዘረዝርልህ ሰዎች በሙሉ ፕሮቴስታንትን አይወክሉም። ለምን ወጥተዋላ? አይደለንም ብለዋል። በአደባባይም አይደለንም ብለዋል። እኛ አይደለንም አይመለከተንም አሉ። ይህን ጥያቄ እኮ የነበረው ከዛን ጊዜ ምን ነካቸው አልኩት። በቃ ይሄ ካፒታሊዝም እላያችን ላይ ጫነብን። አሁን እኛ ልክ አይደለም ብለን ኃይሌ ፊዳ እኮ ዋን ጎበዝ ሰባኪ እኮ እኛ ጋር እኮ የነበረ እኮ ነው። ፈረንሳይ ሀገር እኮ መንገድ ላይ ሲሰበክ የነበረ ሰው እኮ ነው። በኋላ ሲያስቡ ብቻ whatever reason ዋና ፖይንት ያለው ምንድን ነው? አሁን እነዚህ ሰዎች ፕሮቴስታንትንም አይወክሉም ደግሞ እንወክላለንም አላሉ። እኔ እያልኩ ያሉት ቤተ ክርስቲያን በራሷ ማህተምና ፊርማ ፊውዳሊዝም ወይንም ደግሞ ጭሰኝነት ልክ አይደለም፣ የኃይለ ሥላሴ መንግስት ይህን ሊያስተካክል ይገባል ብላ ጽፋለች፣ ጠይቃለች። አንድ ቤተክርስቲያን የነበረችው ዛን ጊዜ እሷ ነች እንግዲህ ዋና ትልቅ የነበረችው። ሌሎቹንማ 65 እኮ ገና እኮ ነው። ቃለ ሕይወትም ሆነ ሌሎቹ ቤተክርስቲያኖች እኮ ገና ናቸው እኮ። አሁን እንትና እነዚህ ጫር የሚያል እሺ አምጡ ማስረጃ ካለ። አሁን በቀደም ዕለት አንዱ ስም መጥቀስ እዛው ስለማንገባ ነው እንጂ ምክንያቱም የነገር ጥሩ ስለማይሆን ራሱ የቃለ ሕይወት ሰው አንተ ፌስቡክን ትችቶች ያነበብካቸው ነው የምትነግረኝ። ምን አላቸው መሰለህ? አላነበብኩም። መካኒሱን ሰማይ ለመስቀል ብሎ ቃለ ሕይወትን ምናምን ነገር አላነበብክም። በእውነት አላነበብኩም። ግን እዛ ላይ አላነበብኩም። አላየሁትም። ኮመንትም ጋር አልሄድኩም። ኢትስ ማይ ፐርሰናል ኦፒኒየን፣ የራሴን ጥያቄን የጠየቅኩት። የዛን ጊዜ የነበረችው ኢቨን እንኳን የዛን ጊዜ ይቅርና በደርግ ጊዜ ኢቨን በኢህአዴግ ጊዜ አሁን ነው እንጂ ቤተክርስቲያን ተብሎ ውክልና ሲሰጥ ማን ነው የሚጠየቀው? መካነ ኢየሱስ ነው አይደለም? ምክንያቱም ከእድሜዋም ከሪሌሽንሺፑም ከምንም የተነሳ በኋላ መንግስትና ፖለቲካዎች የሚፈልጉትን ድምፅ የሚያገኙበት ጮክ ያለ ክፍል ሲፈልጉ ያደርጉ ነበር የሚያደርጓቸው። አሁን በሱ መንገድም ይኸው በምንም ይኸው ብቻ። ግን አብዛኛውን ጊዜ ግን ፕሮቴስታንቱን ወክላ ትታይ ነበረ። በቴሌቪዥንም ምናምን ታቀርበ ነበር እስከ ቅርብ ጊዜ ድረስ። አሁን እየቀረ የመጣው እንጂ ፕሮቴስታንቱን ተወክለው ነበር። እሱ ብቻ አለ መጽሐፊ ውስጥም ይጀበታለሁ። በደርግ ጊዜ ረሃብ ሲነሳ ህብረቱን ፈጥራ የእርዳታውን ለረሃብ እንትን የሚለውን እርዳታ ኮሚሽን ያቋቋመች ከማጋ ሆነው ፕሮቴስታንታውያንና ካቶሊኮቹ አንድ ላይ ሆነው ፕሮቴስታንቱን ተወክለው የነበረችው ጊዜ መካነ ኢየሱስ ነው። ይህንን በታሪክ ውስጥ የሄደችበት አንዱ ነገር ነው ዋና ፖይንት ያለው። ኤኒዌይ መካነ ኢየሱስ ጽፋ ጠይቃ ነበረ። ከዛስ በኋላ ኮንስቲቱሽኑ ደግሞ ይጽደቅ በደርግ ጊዜ ኮንስቲቱሽን ሲመጣ ደግሞ ሳጅስት አደረገች። አሁን ይሄ ካውንስል እያለ ስለምናወራ ስለ ሃይማኖት እኩልነት ጉዳይ እና ምን አይነት ኮንስቲቱሽን ቢሆን ጥሩ ነው ብላ እሱንም ደግሞ ይሄ ዋን ማን ዋን ቮት የሚለው አይነት ዲሞክራሲ የሆነ እንትን ማለት ነው። የእሱ አይነት ቢሆን ለሀገሪቱ ይበጃል። ሶሻሊዝምን እንደ ኮሚኒስቶቹ እንደ ቻይና ወይም እንደ ቪየትናም ምናምን ሳይሆን ሞር ሶሻሊዝሙ ወደ ስካንዲኔቪያኖቹ የቀረበ አይነት ሶሻሊዝም፣ ፍትህ ግን
ለድሃው ፍትህ የሚያደርግ አይነት ብላም ሳጀስት አድርጋለች። ያው ኮሙኒዝም አብቦ ስለወጣ አሸንፎ ወጣ። ዋናው ፖይንት ያለው ምንድነው? እሱ ቁጥሯ 2% እንኳን የማይሞላው ፕሮቴስታንቱ የዛን ጊዜ 2-5% የሚሞላ አይመስለኝም። የሆነ ፕሮቴስታንቱ መንግስት አካባቢ ድምፅ ለመሆን ሞክሯል። አሁን በየትኛው ህጋዊ ቁመናው ሞገትከው? ለምን መሰለ ህጋዊ ቁመና የተነሳ አሁን ለምሳሌ አሁን ህጋዊ እውቅና እኮ የተሰጠው ሳይሆን በሃይማኖቱም የተገፋ መጤ የሚባል እንደዚህ ጋር የማይቆጠር የመቀበሪያ ስፍራ እንዳይኖረው የተከለከለ ማህበራዊ ግንኙነቶችን ሁሉ እንዳያደርግ ከእድርም ከየትኛውም አይነት ማህበራዊ መስተጋብሮች እንዲወጣ እንደ እርኩስ ነገር የተቆጠረን አንድ ኮሚኒቲ በመንግስት ደረጃ ገብቶ ድምፅ እንዲሰጥ መጠበቅ በራሱ እየዳኸ ያለን ልጅ እና ለህይወቱ መኖር አለመኖር የማያውቅን አንድን ህፃን ልጅ 100 ኪሎ ተሸክመህ ለምንድነው አቅምህን ያላሳየኸው የማለት ያህል አይሆንም በጭራሽ። ምክንያቱም አንተ የምትጀምረው ከመሃል ነው፣ እኔ የምጀምረው ከመጀመሪያው ነው። ልዩነታችን ያለው እዛ ጋር ነው። ፕሮቴስታንቱ ወይም ሉተራውያኑ ዛን ጊዜ እንዳሁኑ ሳይሆን በግልጽ ነበረ። ሉተራውያኑና ፕሬስቢቴሪያኑ በ50ዎች ውስጥ አሁን የማወራው ሙሉ ወንጌል የሚባልም ፔንቴኮስቴም ሳይመጣ በፊት ቁጥራቸው ከ2% በታም እንኳን ሳይሞላ የፓርላማ ተመራጭ ነበሩ። በግለሰብ ደረጃ ገብተው ኢንፍሉዌንስ ቆየኝ እንዴ ቤተ ክርስቲያን መካነ ኢየሱስ እኮ በኃይለ ሥላሴ መንግስት እኮ ሪኮግናይዝድ የሆነች እኮ ቤተ ክርስቲያን ነች እኮ። ሪኮግናይዝድ ሆና ቦታ እየተሰጣት ህንፃ እየሰራች ትምህርት ቤት አድርጋ ሬዲዮ ጣቢያ ከፈተች ነች እኮ። ስንት በመንግስቱን በእርዳታ ነው ወይንስ ቆየኝ ባላት ተቋም እውቅና በማግኘት በአቋም እንደ አንድ ሃይማኖት። ነገር ግን አሁን እዚህ ጋር ነው ልዩነት ያለው። ነገር ግን አሰ ኮንስቲቱሽን ልክ እንደ ኦርቶዶክስ ቦታ ተሰጥቷት የተመዘገበች አይደለችም። እንኳን እስልምናም አልተመዘገበም። እንኳን እኛ ይቅርና እስልምና ትልቁ ማለት ነው የዛን ጊዜ የነበረው መጽሐፊ ውስጥ እንካነበብከው ክቡር አቶ አማኑኤል ከኃይለ ሥላሴ ማመልከቻ ያቀርባሉ። ምክንያቱም የመስራት እንዲህ ማድረግ ብዙ ችግር ያጋጥመናል፣ በተለይ ገጠሩ አካባቢ በኦርቶዶክስ አካባቢ ተጽዕኖ ይፈጸምብናል ምናምን ነገር የሚልና ይህን ነገር በተቋም ደረጃ አንድ ነገር እንዲደረግልን ብለው ማመልከቻ ሲያስገቡ ጃንሆይ ጳጳሱንና የዛን ጊዜ የነበሩት ጳጳሱና አቶ አማኑኤል አቅርበው ሁለቱም ይወያያሉ። ጳጳሱ ምን ይላሉ? ደጋግመው ይላሉ ይህን ነገር ይህ የአማኑኤል ማህበር ይላሉ። አቶ አማኑኤል ትዕግስታቸው አለቀና እንግዲህ ጳጳሱን የሚያክል ሰው ማለት ነው ኃይለ ሥላሴ ፊት ጌታዬ አማኑኤል ማህበር የለውም፣ የእግዚአብሔር ቤተክርስቲያን ነች፣ በሕግ የተመዘገበች የአማኑኤል ማህበር አይደለም። አባቴ እባክዎት የአማኑኤል ማህበር አይበሉ። ኃይለ ሥላሴ ምንድን ነው የመለሱት? መጽሐፍ ውስጥ ታገኘዋለህ። እኛ ሃይማኖት የግል ነው፣ ሀገር የጋራ ነው ብለናል። ስለዚህ እነዚህ ሰዎች አታስቸግሯቸው፣ ይስሩበት። የእኛ ቤተክርስቲያን ሲመረቅ ታንጾ ሲያልቅ ማን የመረቀው? ኃይለ ሥላሴ ነው የመረቁት። የመሰረተ ክርስቶስን አሁን መካኒስ እንዳትለኝ ብዬ ነው። የመሰረተ ክርስቶስን ህንፃ ገንዘብ መጨረስ አቅቶት ናዝሬት ላይ የተጀመረውን ህንፃ ያስጨረሱት ማን ናቸው? ጃንሆይ አይደሉም? የሃይማኖት ነፃነት በመሃል ደርግ ከሚረብሸው ጊዜ ውጪ በጣም ጥሩ የሃይማኖት ነፃነት ነበር። በፖሊሲ ደረጃ በኃይለ ሥላሴ መንግስት ጊዜ በፖሊሲ ደረጃ ነበረ። በአስፈጻሚነት ላይ ችግር አለ። አዎ። ታች ሲወርድ ችግር አለ። በፖሊሲ ደረጃ ግን ኃይለ ሥላሴን በፖሊሲ ደረጃ ልትወቅሳቸው አትችልም። በማስፈጸምስ ደረጃ ችግር ሲፈጠር ኢሚዲየትሊ ያስፈቱ ነበር ችግሩን ኢሚዲየትሊ። አሁን አንተ ልታነሳ እኔ አሁን ጥያቄ ላቀርብ የፈለግኩት ነገር ምን መሰለ፣ በኢትዮጵያ የክርስትና እና የሀገረ መንግስት ግንባታ ሂደት ውስጥ
ሁሉም የሃይማኖት መልኮች በግለሰብ ደረጃ ኖት በተቋም ውክልና በግለሰብ ደረጃ ተሳትፏላቸው። በግለሰብ ደረጃ በተቋምማ እኮ መኖር ነው። እንዴት ነው በተቋም የሚኖርህ? አዎ አሁን በተቋም ደረጃ ውክልና ስለማይሆን በህገ መንግስት ስለሚመራ ሀገረ መንግስት የለም መኖሩንም አያውቅም። ልክ ነው። አሁን ሲመጣ ግን ስናወራውም ይሁን ስንጽፈው በዛ ውስጥ ያለውን ፐርሰንቱን ቼክ እናደርግና በዚህ ዘመን ላይ አብዛኛውን የመራው የኦርቶዶክስ ወይ የሙስሊም ወይ የኦሮሞ ወይ የአማራ ምናምን እያደረግን እኛ ትንታኔ ስንሰጥ ማህበረሰባዊ አመራር፣ ሃይማኖታዊ አመራር እያደረግን ፍረጃ ውስጥ እየገባን አንሄድም ወይ? አንድ ከዛም ሲቀጥል ደግሞ እውነታውን ቼክ ስናደርግ ለምሳሌ ተገፊ በጣም እጅግ ተገፊና ተጠይ ማህበረሰብ ቢሆን በኢትዮጵያ ውስጥ እንደ ፕሮቴስታንት የተጠላ የተገፋ ማህበረሰብ የለም፣ የሃይማኖት ተቋም የለም። ያንን ማህበረሰብ ናዝሬት መሰረተ ክርስቶስና አዲስ አበባ መካነ ኢየሱስ ህንፃ ምርቃት ላይ ኃይለ ሥላሴ በመገኘታቸው መንግስታዊ ቅቡልነትና እውቅና ነበረው ማለትም አንችልም። ከኤርሊ ታይም አንስቶ ፕሮቴስታንቱ ከመጣበት በኤርትራ በኩል ከገባበት አንስቶ እስከ ደርግ ጊዜ ያለውን ምኒልክን ጨምሮ ምኒልክ ናቸው እኮ ታጣቂ ሰጥተው ገንዘብ ሰጥተው ጠባቂ ሰጥተው ኦኔሲሞስ ወለጋ የላኩት። ስለዚህ ቅቡል ነው እንዴ? ቆየኝ። መንግስት ፖሊሲ የሚባል ነገር አለው። በመንግስት ደረጃ እንደ ኃይለ ሥላሴ ጊዜ የፕሮቴስታንቱ እምነት በፖሊሲ ደረጃ በመንግስት ቅቡልነት አግኝቶ የሄደበት ጊዜ የለም። አንትላው በመለስ ጊዜ ጥሩ ጊዜ ነበር። አትንካኝ አልነካም፣ ፈለግከውን መስራት ትችላለህ፣ አልነካም አትንካኝ ነው። እሺ እኛም አልነካም። አንተ 97 ላይ ትንሽ ሊሆነታትሉት ሞከሩ፣ አልሆነላቸው፣ ተውት። አትንኩኝ አለ፣ አትንካኝ በቃ። ስለዚህ አንተ ሸራን ወጥረህ ስበክ፣ እኔም አልነካም አትነካኝም። እንደሱ ነበረ። በኃይለ ሥላሴ ጊዜ ለቤተ ክርስቲያን የነበራት ነፃነት ኃይለ ሥላሴን ራሳቸውን በቀሳውስቱ እኚህ ሰውዬማ ወይ በዛን ጊዜ ያ ጴንጤ የሚባል ነገር የለም ካቶሊክ ሆነዋል ብሎ የሚያስወቅታቸው ጊዜ ላይ ነበሩ። የምስራች ድምፅ እኮ ሬዲዮ ጣቢያ የተከፈተው እኮ በኃይለ ሥላሴ ጊዜ እኮ ነው። ሺህ ቸርች የተገነባው እኮ ወይም በመቶዎች የሚቆጠር ቸርች የተገነባው እኮ በኃይለ ሥላሴ ጊዜ እኮ ነው። ሚስዮናኖቹ የፈለጉበት ቦታ ገብተው መስራት የቻሉት እኮ በኃይለ ሥላሴ ጊዜ እኮ ነው። ቃለ ሕይወት የዝን ያላበበች እኮ በኃይለ ሥላሴ ጊዜ እኮ ነው። ይህ ሁሉ ሆስፒታል የተሰራው እኮ በኃይለ ሥላሴ ጊዜ እኮ ነው። ቤተክርስቲያን እንደ ልብ የተገነባው እኮ በኃይለ ሥላሴ ጊዜ እኮ ነው። ትምህርት ቤቶች እኮ የተቋቋሙት እኮ የሚስዮን ትምህርት ቤቶች እኮ በኃይለ ሥላሴ ጊዜ እኮ ነው። የፖሊሲ ነፃነትም አልነበረ። ይሄ ብቻ አይደለም። ታች ያሉት ለምሳሌ ያህል ኦኔሲሞስን እንውሰድ። ከፈረንጅ ሀገር መጣ። የኦሮምኛ መጽሐፍ ተርጉሞ መጣ። ምኒልክ ጋር ሰጣቸው። ታሪኩን ብታነበው የሚገርም ነው። ምኒልክ በጣም ተደንቀው አንተንማ ታስፈልገናለህ፣ ሂድና አስተምር አሉት። ታች ሲሄድ ግን ታች አሰሩት። ቄሶቹ በተለይ ቤተ ክህነት አላሰራችው። በሆነው ባህል ሆነው እየከሰሱት እያመጡት መጨረሻ አንድ ጊዜ እንደውም ተከሶ መጥቶ ምኒልክ ታች ያሉት እንደዚህ ያደረጉትን ሰዎች ነው ቅጣት የላኩባቸው። ይህ ሰው የተውት ፖሊሲ። ዮሐንስስ ምንድን ነው ያደረጉት? ሙስሊም ፕሮቴስታንት የሆንክ በሙሉ ከሀገሬ ልቀቅ። ሙስሊሞች ምን አለም ያሉት? ልቀቅ። በፖሊሲ ደረጃ ነው አለም ያሉት። ምኒልክና ዮሐንስን ያጣላቸው ምንድን ነው? ሚስዮን ደብቀሃል፣ አንተ ጋር ሚስዮን አባር። ይሄ በደብዳቤ ያለ ነገር ነው። ራስ አሉላ ምንድን ነው ያደረጉት? እስከ ምጽዋ ድረስ ሄደው አማርኛ መጽሐፍ ቅዱስ የሚባል ነገር ሁሉ ፈልገው እያቃጠሉ። ለምን? የመንግስት ፖሊሲ ነበር። ዮሐንስ ፍጹም አንቲ ፕሮቴስታንትና አንቲ ሙስሊም ነበሩ።
ታሪካችን ነው። በቃ ሆነ። ይሄ የመንግስት ፖሊሲ ነው። ምኒልክስ ለዘብተኛ ነበሩ። ኃይለ ሥላሴ ከለዘብተኛ በላይ እኔ አልካድኩም። እነዚህ አንተ አሁን እኮ አንተ እኮ አንዷን የኃይለ ሥላሴን ዘመን አንስተ ነው ትልቁ ዘመን እሱ ነው እኮ። ልክ ይሄ ማህበረሰብ ልክ ትልቅ ስፍራ ከሌሎቹ ሃይማኖቶች እኩል ትልቅ ስፍራና ቅቡልነት እንዳገኘ በመንግስት ደረጃ እንደ ሃይማኖት እንደተቆጠረ አድርገን በሁሉም ማህበረሰብ ማየት የለብንም። ጊዜ አንጻራዊውን እኔ አልክድም። በፖሊሲ ደረጃ በኃይለ ሥላሴ ጊዜ ፕሮቴስታንት ቤተ እምነት ቅቡልነት ነበረው። በፖሊሲ ደረጃ በነፃነት ሰርቷል ከአንድ ቸርች በስተቀር። እሷን ነው ብዙ ጊዜ ከሙሉ ወንጌል በስተቀር። ሙሉ ወንጌል ላይ የተነሳው ችግር ምን? መጽሐፉን እኮ በደንብ ብታነበው ነው እኮ ይሄን ሁሉ እኮ በደንብ ትረዳዋለህ እኮ። እሱ ስላነበብኩት እኔ ያልኩት ነገር አንጻራዊ ነው። አይደለም ሙሉ አይደለም። ሙሉ ነው። በኃይለ ሥላሴ ጊዜ ሙሉ ነው። በፖሊሲ ደረጃ ቆየኝ ላነሳልህ ነው። ሙሉ ወንጌል ላይ የደረሰው ችግር ለምን ደረሰ? ለምሳሌ ያህል በቀደም ተጽፌዋለሁ፣ ፌስቡክ ላይ ጽፌዋለሁ ይሄንን ነገር፣ ምክንያቱም ስለተነሳ ጉዳዩ ማለት ነው። ፕራክቲካሊ ስለማውቀው ነው። ሙሉ ወንጌል ናዝሬት ስኩል በታች ወረድ ብሎ ቸርች ነበራቸው የተከፈተ። ሙሉ ወንጌሎች ምንም አይነት የሚስዮን ባክግራውንድ የላቸውም፣ የሚስዮን ድጋፍ የላቸውም ከኋላቸው። በራሳቸው በወጣቶች ተቋቋመ። በእድሜ ትንሽ ገፋ ያሉ ሰዎች የኔ እናት ወይዘሮ ላምሮት ወይዘሮ ምናምን የሚባሉ በጣም ጥቂት ሰዎች አሉ። የተቀረው ወጣት የዩኒቨርሲቲ ተማሪ ነው። በዚህ ላይ ድምፁም የጎላ ነው ማለት በአምልኮ ምናምን በመሳሰለው ነገር ሰፈር ውስጥ ሆኖ ግን በጣም ከፍ ባለ ነገር ነው ሁሉ ነገር የሚያደርገው። በዚህ ላይ ሶሳይቲው እነሱን የሚያያቸው በጨለማ ቤት ይዳራሉ፣ ገንዘብ ከላይ ይበትናሉ ምናምን እያደረገ ሌላ ስም ሰጥቷቸዋል። በቀደም የጻፍኩት ነገር ላይ ሙሉ ወንጌል ቸርች ናዝሬት ትምህርት ቤት ጋር ሆኖ ከዛ ከፍ ብሎ ደግሞ የቃለ ሕይወት አሁን በኋላ ነው ህብረት አምባ ደግሞ ከፍ ብሎ እኮ አለ በራሱ ነው። ህብረት አምባ ግን የማን ነበር? የሚስዮኖች ነበር። የሚስዮኖች ስር ነበረ። የቃለ ሕይወት የሆነው በኋላ ነው የተደባለቀው። በራሱ ሚስዮን ስር ነበረ። እነዚህ አስቴር ምናምን የሚመሩት ህብረት አምባን አልነካውም ህዝቡ። ከዛ ደግሞ ከፍ ብለህ ስትመጣ ደግሞ አለ መካነ ኢየሱስ አለ። መካነ ኢየሱስንም አልነካም። ሄደው የደበደቡት የማንን ቸርች ነው? የሙሉ ወንጌልን ቸርች ነው የደበደቡት። እንደ አጋጣሚ ኃይለ ሥላሴ በዛ መንገድ ሲያልፉ የዛን ጊዜ ባህል አለ አይደለም? መንገድ ላይ ነጠላ አንጥፈህ ረው የሚባልበት እንግዲህ አንተ አልደረስክበትም፣ እንኳን አይቼዋለሁ። ትንሽም ቢሆን ነጠላ ይነጠፋል። ጃንሆይ በዛ በኩል ሲያልፉ እነ ወይዘሮ ላምሮት የኔ እናት ምናምን ትላልቆቹ ነጠላ ነጥፈው ብለው ጮሁ። ምን ሆናችኋል? ይኸው እንዲያረጉን። ስለዚህም ኃይለ ሥላሴ ምን አሉ? ባለስልጣን ጠሩና እባካችሁ መከራ አታንጡብን። እናቴ ሁሌ ታነሳለች ያችን መከራ አታንጡብን፣ እነዚህ ሰዎች ተዋቸው። በፖሊሲ ደረጃ እንደዛ ነበር። ቃለ ሕይወት ገጠር ውስጥ አልተቸገረችም? ተቸግራለች። አባሎቿ አልተሰቃዩም? ተሰቃይታለች። በዛን ጊዜ ታች በነበሩት መሪዎችና ቀሳውስት እንደዚህ በመሳሰሉት ነገር። በፖሊሲ ደረጃ ግን እንደ ላምቤን ቃለ ሕይወት ሰዎች በጣም አድንቀው የሚያወሩት ለምንድን ነው? እሱ ከኃይለ ሥላሴ በጣም ወዳጅ ስለነበሩ መሬት ሰጧቸዋል። ኃይለ ሥላሴ መሬት ብቻ አይደለም ዜግነት ሰጧቸው አይደለም? ለላምቤ እኮ የኢትዮጵያዊ ዜግነት ሰጥተዋል እኮ ሚስዮናዊ ሆነው። ኃይለ ሥላሴ ናቸው እኮ የመጀመሪያውን ፔንቴኮስቴ ሰባኪ እኮ አምጥተው እኮ ጃንሜዳ ያሰበኩት። የኔ ጓደኛ አባት ነበር ተርጓሚው። ሴት ጴንጤቆስጤ ነቢይ በማጊዜ ነው የመጣው በኃይለ ሥላሴ ጊዜ። ነጥቤ ያለው ወደዚህ ስትመጣ ግን በደርግ ጊዜ ጀምሮ ግን ቤተክርስቲያን ስቃት ታታለ። እኔ አሁን ያልኩት ሀሳቤ እንደው በክፍል 2 እንቀጥልበታለን። በዚህ ሀሳብ ላይ እንደ መግቢያ ዛሬ ያነሳነውን ሀሳብ እንሄድበታለን። በጣም እጅግ አስተማሪ እጅግ ለብዙ ሰዎች ብዙ ሀሳብ የሚሰጣቸው እንደሆነ አምናለሁኝ። በሀገር ደረጃ በፖሊሲ ደረጃ ቅቡልነት ያላቸው ያልካቸው እንደ ኃይለ ሥላሴ ዘመን የለም
ብለኸኛል። በአንጻራዊነት እሱን ልቀበለውና ኦል ኦፍ ዘም ነው። ግን በነገራችን ላይ ኦል ኦፍ ዘም ቃለ ሕይወትንም መሰረተ ክርስቶስንም ሁሉንም ወሰዳቸው። በፖሊሲ ደረጃ በእውነት ነው የምልህ። አሁን ዝም ብለህ ጨዋታ ለክርክር ሳይሆን ኃይለ ሥላሴ ጊዜ በፖሊሲ ካመጣ ሬዲዮ መክፈት ትችላለህ። እሺ እንደሱ ልውሰድ። እሺ እንደሱ ልውሰደውና ግን በፖሊሲ ደረጃ እንደ ሃይማኖት ተቋም እንደ አንድ መጤ ሳይሆን እንደ ሃይማኖት ተቋም በመንግስት ደረጃ አዋጅ ተስደንግጎለት ቅቡልነት አግኝቶ እንደ ሃይማኖት ተቋም ላይክ ንጽጽር ስንሰራ እንደ ኦርቶዶክስ ቤተክርስቲያን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ እንደዛ ሆኖ ያ ሐሳብ በዛ ዘመን ላይ በጥቂቱ በቃል ደረጃ ወይ በፖሊሲ ደረጃ ተቀርጿል ብንባልም ግን በሰነድ ደረጃ ግን እጃቸው ላይ ገብቶ እንደ አንድ የሃይማኖት ተቋም ተንቀሳቅሰዋል የሚል ነገር ጭራሽ እንደ እሱ ብቻ አይደለም እኮ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚለውን እኮ መዝገባ አንቀበልም ብሏል እኮ መንግስት እኮ የዛን ጊዜ። ምክንያቱም የኢትዮጵያ ክርስትና አንድ ነው፣ እሱም ኦርቶዶክስ ነው። ስለዚህ ስሙ መሆን አለበት አሉ። በኢትዮጵያ ውስጥ የምትገኝ ወንጌላዊት ቤተክርስቲያን መካነ ኢየሱስ። እንዴ ስለ ፕሮቴስታንት ታወራለህ እንዴ? ሙስሊሙ እኮ አልነበረው። አዎ አሁን ላይ ልክ እንዳለው አይነት እውቅና በዛን ዘመን ላይ አልነበረም። ይሄ ያግባባል። በመለስም ጊዜም አልነበረም። ቴንኪው። አዎ ልክ ነው። እንደ ማህበር ነበር፣ እንደ ማህበር ነው እንኳን ባለ ሥላሴ ጊዜ ማለት ነው። ቴንኪው ሶ ማች። ስለዚህ ወደ ይሄንን ለማንሳት ነው፣ ይሄኛውን ቢግ ፒክቸሩን ሁሉን አካታች የሆነውን ቅቡልነት ለማንሳት ነው እንጂ የተደረጉ የፍትህ አሰጣጥ መንገድ መክፈት በተቋማቶችን የመርዳት ሂደት አልነበረም። ሁሉም ነገር 100% ዝግ ነው ብዬ ለመጨፍለቅ ጨለምተኛ ሆኜ አይደለም። ስለዚህ ከዚህ አንጻር እንየውና አሁናዊ ወደ ሆኑትና የዚህ መጽሐፍ ዋነኛ የልብ ትርታ ወደ ሆነው ነገር በክፍል 2 እንመለስበታለን። በነበረን ቆይታ በጣም እኔ ደስተኛ ነኝ። ይሆንሽ ጥሩ ደስ አላለህም? ጥሩ ነው፣ በጣም ጥሩ ነው። ኖ ኢትስ ቬሪ ናይስ ዲስከሽን። እኔ ወድጄዋለሁ። ከዛ አድማጭ ተመልካቹ ደግሞ የሚለን ደግሞ እንሰማና ደግሞ ከዛ እንቀጥላለን። እሺ እኔም በጣም ብዙ ነገር ነው እየተማርኩ ያለሁት በነገራችን ላይ በጣም። አድማጭ ተመልካቾቻችን ኢትዮጵያውያን፣ ኤርትራውያን በመላው ዓለም ላይ ያላችሁ ወገኖች በሚቀጥለው ፓርት 2 ፕሮግራም እስክንገናኝ በቁጥር 1 በዚህ በምዕራፍ 1 ፕሮግራማችን ያነሳናቸውን ሐሳቦች እናንተ ደግሞ አንሸራሽሩት፣ ተነጋገሩበት፣ ተመካከሩበት፣ ሐሳብ አስተያየቶቻችሁን ስጡን። በኮሜንት መስጫ ሳጥን ውስጥ አስፍሩልን ወይም በስልክ ቁጥራችን አድርሱን። የትኛው በዚህ ሚዲያ ሊቀርብላችሁ የምትወዱትን ገንቢ ሐሳብ ሊንሸራሸር ይገባል የምትሉትን ምስክርነቶቻችሁም ቢሆን እንኳን በስልክ ቁጥራችን በመደወል መቅረብ የምትችሉበት ነፃ ሚዲያ ነውና ስለነበረን ከዮኒዬ ጋራ ቆይታ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እንዲሁም ዮኒዬን ከመላው የስቱዲዮ ባለሙያዎችና ከአድማጭ ተመልካች ታዳሚዎች ጋራ በመሆን ተባረኩ እላለሁኝ። ጸጋ ይብዛላችሁ።